ሰው ባለበት ለብዙ ዘመን ስፈልገው ነበር ፈለገን እንደው ስላገኘሁት መድኃኒዓለም ጌታ ኢየሱስ ክርስቶስን እጅግ አድርጌ አመሰግናለሁ ማለት ነው። ከማጋ እንደምታወራ ማወቅ አለበት። እሺ ምን አለ በቤተክርስቲያኒቱ መጽሐፍት ላይ እዚህ እኔ ፊት አልጠየቅም ብሎ ያለውን እሱ ግን በአውደ ምሕረት ላይ እንዲያል ይሰብካል። ክርስቶስ ሰምራ ገደል ላይ እጅግ በጣም ድንቅ ቃል እናገኛለን። በእውነት የእናታችን የቅድስት ክርስቶስ ሰምራ ረድኤት በረከት በሁላችን ላይ ይደረብን። ወደሳችን ስለ ስላት ነው ሚዩት አድርግ የፈለኩትን ማውራት አለብኝ። ሚዩት አድርግ። ቅድስት ክርስቶስ ሰምራ ከዕለታት በአንዱ ቀን ማለትም በመጋቢት 27 ከስጋ ወደ እሺ ይሄንን እንግዲህ አስተማረው እሱ ነው። የክርስቶስ ሰምራ ገድል ይሄ ነው። እዛ ህዝብ ፊት መጽሐፍ ቅዱስ አንብቦ በማያውቅ ህዝብ ፊት ይናገራሉ፣ ይሄንን ይሰብካል። እዚህ ግን ሲመጣ እና ተጠይቅ ተብሎ ሲባል ግን ወገቤን ይላል፣ እንዳያችሁት ማለት ነው። እሱ ብቻ አይደለም፣ ከሊቅ እስከ ደቂቅ ያሉት ኦርቶዶክሳውያኑ እንዲሁ ናቸው። በእነዚህ መጽሐፍቶች እዚህ 23,000 ሰው ባለበት ለጉራ አይደለም። በእነዚህ መጽሐፍቶች ከጳጳስ ጀምሮ እስከ ዲያቆን ድረስ ያለው አንዳችሁም በኤርሚያስ ፊት ቆማችሁ የምትሞግቱ ከሆነ በሌላ ጊዜ ላይ አለውኝ። መጽሐፍ ቅዱስንም በተመለከተ እነዚህን መጽሐፍቶች በተመለከተ እኔ ሳውራ በእነዚህ ብቻ ላውራ አላልኩም፣ በመጽሐፍ ቅዱስም አልኩ። ናና ሞግት ብሉይ ኪዳንና አዲስ ኪዳን ማለት ነው በሚነሱ ኢሾዎች ላይ ኦኬ። ስለዚህ ጥያቄ ላይ ስቀጥል በቅዱሳን ስዕላት ላይ አድሮ ቅዱስ ሚካኤል ያናግርሃለሁ እያልኩ ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል? ኦኬ የጠየቀኝ ጥያቄ ስለ ተአምራት ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል? በስዕሉ ላይ አድሮ ያናግርሃል? የጠየቀኝ ጥያቄ ስለ ተአምራት ነው። ሊሳደብኝ በስዕሉ ላይ አድሮ ያናግርሃል። እሺ አልመለሰልኝም። በቃ አልመለስክልኝም። የበለዓም አህያ ተናግሮ አንተ ወደሚቀጥለው ሄዳለሁ። እኔ በስዕል አህያ አይደለም አህያና ስዕል ላይ ስመልስልህ አዳምጠኝ። ስዕሎቻችን አህዮች ናቸው ብለህ ካላልክ በስተቀር እኔ ጠይቁ ስለ ስዕላት ነው፣ አንተ ስለ አህያ አትመልስ። ፕሊስ እባክህን በአፍህ አትሰዳዳ። ኤርሚያስ በአፍህ አትሰዳዳ። ያላልኩትን አትበል። ያነጋግራሉ ብያልኩ መልስ የለም። እኩል አታውራ፣ መልስ የለም። አንድ ደቂቃ ነው ያለው። አንተ እሱን ቁጭ ብለህ ቆጠር። አንተ አቅም ካለህ 20 ደቂቃ ይጨመርልህ። እንደገና 20 ደቂቃ ጠይቀኝ። በሆኑ ባልሆነ ደቂቃ መግደል ፈለጋችሁ ከሆነ ይሄ የተሳሳተ ቤት ነው። ሜዳውም ይኸው ፈረሱም ይኸው ስለ ማንም አያድንህም። እውቀት ነው የሚያድንህ። እውቀት ካለ ነፃ ያወጣል። ለማንም አይደለም። ይሄ በቲፎዞ ብዛት በእንትን አመልማለ ጉሜ በማስጨፈር አይደለም። ህዝብ ይፈርዳል። እናንተ ማንም አልወከላችሁም። የሆነ እምነት ተከታዮች ናቸው። በቃ የምታምኑት እምነት አለ። የገባችሁና የደረሳችሁበትን ታስረዳላችሁ። ነገ ደግሞ ከፈለገ የተሻሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ይመጣሉ፣ ያስረዳሉ። መምህራኖች አሉ። እዚህ ጋር ያንተ አለማወቅ ያንተ ነው። ያንተም ጥንካሬ የቤተ ክርስቲያን ነው። ያንተ ድክመት የፈለገ ነው። የኤርሚያስ ድክመት የኤርሚያስ ነው። የኤርሚያስ ጥንካሬ ካለ ያሳደገችው ቸርች ነው። ድክመታችንን ከቤተ ክርስቲያን ጋር አታች አናርግ። አይዶኖ ማን እንደደከመ አላውቅም። ከደከማችሁ ማንበብ ነው በቃ አለቀ። ሌላ ነገር የለውም። ስለዚህ ፖይንቱ ምንድን ነው? ልንማማር ነው። እኔ እውቀት እያገኘሁባችሁ ነው ያለሁት። እውቀት እያገኘን ነው። ነገ ከነገ ወዲያ ይቀጥላል። ዛሬ በስዕል ነው፣ ነገ ደግሞ በእንትን። ስለዚህ ኤርሚያስ ጥያቄውን አንዴ ይጠይቅህ። ከዛ በኋላ አንተ እየመለስክ እያለ አቁም ካለ የደቂቃው ቅድም ለአንተ እንደሰጠሁት አቁም በቃ ተመልሶልኛል ስትለው እንዳስቆምኩልህ ማለት ነው። በቃ አልተመለሰልኝም ካለ እሱ ማብራሪያ ይሰጣል። አንድ ኤርሚያስ ድገምልህ ጥያቄውን። እሺ አይ ድጋሚ አልጠይቀውም። ወደሚቀጥለው ጥያቄ ስለሚሄድ ሚካኤል ሆነ ማርያም ሌሎቹ በስዕል ላይ አድረው ይናገራችኋል ወይ ብዬ ስለው ሊመልስልኝ አልቻለም። ምክንያቱም በቤተክርስቲያኒቱ መጽሐፍቶች ተገልጠው ታምራቶች የቤተ ታምራቶች ይደረጉ። መልሶልኛል ካልኩ መልሶልኛል፣ መልሶልኛል ብዬ ካልኩ የግድ ልመልስልህ አትበለኝ። መልሰልኛል እኮ ሚካኤል አሁንም ደቂቃ ኢምፖዝ አድርግልኝ ቴዲ። እንግዲህ ልብ በሉ ምን ያህል ረባሽ መምህር ዲያቆን ተብሎ የሚጠራ ሰው እንደሆነ ማለት ነው። ለስድስተኛና ለሰባተኛ ጊዜ ነው የሚለመነው። የኔ ጥያቄ ጊዜ ነው ይሄን ያህል የረዘመው። የእሱ ጥያቄ ጊዜ መደዳውን ሲጠይቅ ዝም ነው ያልኩት። this is orthodox ኦኬ።
ስለዚህ ሚካኤል በስዕሉ ላይ አድሮ ያናግራሉ የማርያም ታናግራለች ብዬ ስላልመለስክልኝም በቤተክርስቲያናችሁ መጽሐፍት ቀዊሚ የቅድመ ስልከ ሶባ አወትር ሲለ በቢሂ ለኦሆ ፍጡና አስማኒ ቃል ብሎ የሚለው ሰላም ለልሳንከ ድርሳን ማን ነው መልካም ሚካኤል የተጻፈውን እና ሌሎችም በገድላትና በድርሳናት ላይ የተጻፉትን እሱን እኔ ፊት ልትመልሰው አልቻልክም። ምክንያቱም መጽሐፍ ቅዱስ አታውቅም። እሺ ኤርሚያስ ሁለት ደቂቃ አለ። እሺ ሁለት ደቂቃ ልቀጥል። እሺ አንድ ደቂቃ እኮ ነው የቀረው። ቴዲ ማን ተራፍት እያደረግን ፖዝ እያደረኩኝ ነው። ሁለት ደቂቃ አለው። አይዞህ ጨምረህ ሰጥተከዋል ምትለው እንደይታው ደማምረህ ነው አትስተይ። ችግር የለውም ነው አይደለም፣ ችግር የለውም። ቴዲ አንተ ስለሆንክ ባለመብቱ ጨምረህ እየሰጠ ስለሆነ ችግር የለውም። ይቀጥል። ችግር የለውም። ሁላችንም እንታዘበውን እንታዘባለን። ቀጥል። የለም ለምክንያት እንዳትመች አድርጌ ነው ምልክት አለቀ። ይሄ ችግር የለውም። ምንም የሚባል ነገር የለም። 2 ሰዓት ከሆነ 2 ሰዓት ሰጣለሁ። አታስብልኝ። አንተም ከኔ ጋር ዲቤት ገባ ማለት ነው። ቴዲ ዲቤት አይደለም። በደቂቃ ጉዳይ ምንም ስጋት አይገባም። በቂ ደቂቃ ሰጣለሁ። በቂ ደቂቃ ሰጣለሁ። እሺ ታዘበኝ። ደቂቃ እሺ አይ ነው ደቂቃ አልፈልግም። ኤርሚያስም በሰዓት ጉዳይ ላይ በደቂቃ ጉዳይ ላይ ጥያቄ ካለ በቂ ደቂቃ ሰጣለሁ። ለምክንያት እንዳትመች ነው ማለት ነው። ቴዲ ደቂቃ አልሰጠኝ የምትለው ነገር እንዳይኖር ማለት ነው። ጨረስኩ ስትል አስቁሜ መጨረሻ ላይ ሰመራይዝ አድርገህ እንሰነባበታለን። እሺ ስለዚህ የምታወሩበት ጉዳይ ስላለ አሁን አያስቸኩልም። ባኪን ፎርዛ እናድርገው ነው እያልኩ ያለሁት። እሺ ኤርሚያስ ሁለት ጥያቄ አለኝ። ቅድም ስዕላት ስለ አድኖ ተብሎ ይጠራሉ ብለኸኛል። አንደኛ የሚካኤል ፎቶ ላይ ተገልጦ ማርያም ፎቶ ላይ ተገልጣ ወተት ታፈልቃለች፣ ትናገራለች፣ ደም ታወጣለች፣ ፍርድ ይናገራሉ፣ ሽንኩርቱ ሸተተኝ ይላሉ ምናምን ነገር ተብሎ የሚባለው ንግግር በሙሉ በስዕል ላይ ተገልጠው ነው የሚናገሩ ተብሎ የተባለው መልስ የለውም። This is orthodox። የሚቀጥለው ሌላኛው ጥያቄ ጠይቄ መልሰልኛል። ሌላኛው ጥያቄ ስዕላት ስለ አድኖ ናቸው ብለሃል። ስለ አድኖ ከሆኑ አንተን ስዕላት ያድኑሃል? ከምንድን ነው የሚያድኑት? ኦፍኮርስ ያድኗል ስንል ከዘላለም ሞት አይደለም። ከዘላለም ሞት ስመልስ አዳምጠኝ እኮ እየመለስኩልህ እኮ ነው። ወይ ጉድ! ኦኬ እውር አይን ነገ ይበራል ሲባል የዛሬ እንዴት ልደራላል? ቅዱሳት ስዕላት ያድናሉ። እየመለስኩልህ ነው። ስመልስ መልስ ማለት እኮ እውቀት አይደለም። አዳምጠኝ። ቅዱሳት ስዕላት ኦፍኮርስ ከደዌ ሥጋ ያድናሉ። ከዘላለም ሞት ያዳነ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ቅዱሳት ስዕላት ከደዌ ሥጋ ያድናል። እንዴት ከፈለግ አሁን መጽሐፍ ቅዱስ ማስረጃ አውጥቼ አሳያለሁ። የመጨረሻ ጥያቄ እሺ አልመልስም። ይህ መንፈሳዊ ህይወት እየተሳሳክ በቲፎዞ መንግስተ ሰማያት አትገባም። የትኛውም እምነት ውስጥ ያለ ትፋለጣለህ፣ ታስረዳለህ፣ ትቃጠላለህ፣ ትደባደባለህ። አይስክሬም እየላስክ አትገባም። የገባህን ታስረዳለህ። ራስን ችለህ ወይ ገሃነም ወይ ሲኦል ነው የምትገባው፣ ወይ ገነት ነው የምትገባው እስከሚገባኝ ድረስ። ስለዚህ እዚህ ጋር የምናደርገው ውይይት ይሄ የህይወት ጉዳይ ነው። ወደ ዘላለም ህይወት የምትሄድበት፣ ወደ ዘላለም ሞት የምትሄድበት እንትን እናድርገው። የህይወት ጉዳይ ስለሆነ ፕሊስ ቢያንስ አንደርስታንድ ለመደራረግ እናውራ። የመጨረሻ ጥያቄ ነው። አንድ ደቂቃ ነው ያለኝ። ስለዚህ ቅዱሳት ስዕላት ያድናሉ ብሎ ስላድኑ ይላሉ። ከምን እንደሚያድኑት እንኳን አያውቅም። እሱም አይደለም ሌሎችም አይመልሱ ከመጡ ሌሎች በሌላ ጊዜ አደርብ ጥያቄ አድምጠኝ። ደቂቃዬን ፖዝ አድርግልኝ። አንድ ጥያቄ መጨረሻ። እሺ ስዕል አድኖ ብላችሁ የምትሏቸው ሰዎች ሲቀዷቸውና ሲያጨማድዷቸው ራሳቸውን ከጨምዳጅና ከቀዳጅ እጅ ያድናሉ? መልካም የጠየቀኝን ጥያቄ ስመልስ ሰውንም አዳምጠኝ። ጌታ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በመስቀል ሲሰቀል ራሱን ስላላዳነ ኢየሱስ አዳኝ አይደለም አይባልም። ሲቀጥል ኢየሱስ ክርስቶስን ወንጌል ስመልስ አዳምጠኝ። ለጆሮ ቢቆረቁርም አዳምጠኝ። የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ በጥፊ ስለተጸፋ፣ መራቅ ስለተተፋበት፣ በጅራፍ ስለተገረፈ፣ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማምን ስለተቀበለ፣ የማይሞቱ አምላክ ሞትም ስለሞተ እንኳን እኛን ራሱን ማዳን አልቻለም አይባልም። ይሄ ልጅነት ነው። ይሄ አላዋቂነት ነው። የጌታችን የኢየሱስ ክርስቶስን ወንጌል የሰበኩት ቅዱሳን ሐዋርያት በጥላቸው ድውያንን የፈወሱት እነ ጴጥሮስ እነ ጳውሎስ በመስቀል ተዘግዝቀው ሲሰቀሉ በሰይፍ አንገታቸው ተቀልቶ ደማቸው ሲፈስ ራሳቸውን ስላላዳኑ
አይ ከዚህ አዳምጠኝ እባክህ፣ እስኪ ጨርስ አዳምጠኝ። አይ እስኪ ጨርስ አዳምጠኝ። መልሰህልኛል እኮ የመጨረሻ ጥያቄ ነው አይደል? ጨርሰሃል። ሁለተኛው ቻፕተር እንሄዳለን። እሺ ያ ይሄንኛውን ጨርሰሃል። ስለዚህ ወደ አንተ እመጣለሁ፣ ችግር የለውም። እሺ ወደ አንተ ነው የሚመጣው። ጨርሰሃል። የዚህኛው ላይ ግን ሀሳብ እሰጣለሁ ማለት ነው። እሺ ምንድን ነው የጠየቁት ጥያቄ? ልብ በሉ። እሱ ቅዱሳት ስዕላት ስዕል አድኑ ብሎ የሚላቸው ያድናሉ ብዬ ስለው ያድናሉ አለኝ። ከምን እንደሚያድኑት ግን ሊመልስልኝ አልቻለም። ቅድም ልብ በሉ። አንድ ሁለተኛ ስዕል አድኑ ብለው የሚሏቸው ከሚቀዷቸውና ከሚጨመድዷቸው ሰዎች እጅ ወይ በሌባ ሲሰረቁ ወይ በእሳት ሲቃጠሉ ራሳቸው ሊያድኑ ይችላሉ ወይ ብዬ ስለው ትክክለኛ መልስ የመልሰልኝ ጌታችን መስቀል ላይ ተሰቅሎ ሳለ ራሱን ማዳን አልቻለም። የእኛም ስዕሎች ራሳቸውን ማዳን የማይችሉ እንደ ኢየሱስ ክርስቶስ ለሰው ልጆች መከራ እየተቀበሉ ነው እያለን ነው። ሰሙ እንግዲህ ኦርቶዶክስ አላልኩም እንደዛ አላልኩም እንደዛ አላልኩም። አርሳና እሺ ቴንክ ዩ። ከመጀመሪያው ዙር በበለጠ ሲሪየስ ነው መሆኑ የመጨረሻ ዙራችን ስለሆነ ማለት ነው። ማጠቃለያ ነው። ከዚህ በኋላ ምንም ጥያቄ የለም። ከዚህ በኋላ እናንተ ጥያቄ አለኝ ካላችሁ ጥያቄህን ጽድት አድርገህ የፈለግከውን ጥያቄ ትጠይቃለህ። ፈለገ ከጠየቅ በኋላ ስንት ደቂቃ ልስጠው እንዲመልስ? 2 ደቂቃ ከሆነ በ2 ደቂቃ ውስጥ እንደፈለገ አድርጎ ይመልሳል። አልመለስክም መልሳል የሚባል ባክ ኤንድ ፎርዝ አልፈቅድም። የመጨረሻ ኤርሚያስ ትጠይቀዋለህ። 2 ደቂቃ ሰጠዋለሁ። በ2 ደቂቃ ውስጥ ሰዓት ይዛለሁ። የፈለገውን ይመልሳል። ፈለገ መልሰህልኛል፣ አልመለስክልኝም፣ አንገባም። አንዴ የመጨረሻውን ዙር አድማጭ ተመልካቾቼ ጽድት ያለ ጥያቄና መልስ መስማት ስላለባቸው በድያቸዋለሁ። ክርክር ነው። አም ሶሪ ጋይስ። በተቻለ መጠን ፍንትው ያለ ውይይት እንድታደምጡ ነበር የፈለኩት። ከሞላ ጎደል አሪፍ ነው። እኔ በጣም ሙቀት አግኝቻለሁ። የመጨረሻ ፈለገ የምትጠይቀው ጥያቄ ካለ ጠይቀውና ኤርሚያስ ትመልሳለህ። ሀሳብ ይደመጥ። እዚህ ያሉ 23,000 ሰዎች ተከታትለዋል። ኦርቶዶክሳውያን ዲቤት የገቡ ወንጌላውያን ወንድሞቼ እና እህቶቼ ሁሉ ጭምር ማለት ነው። እኔ በዚህን ያህል ልክ የጥያቄና መልሴ ጊዜ ከ6 እና ከ7 ጊዜ በላይ እያስቆመ ኢንተራፕት እያደረገ እሱ የፈለገውን ተረት እየተናገረ በእኔ ደቂቃና በእኔ ሰዓት ውስጥ ገብቶ አንተ ፖዝ እያደረክ እሱን እየለመንከው በእንደዚህ አይነት ጠባዩ መልኩ የቤተክርስቲያኑ እሱን ብሶት ሌላ አድማጮቼ እንኳን ቢያንስ ቅሬታችሁን አይ ነው። ለምንድን ይሄ ውይይት አይደለም፣ ልናወራ የመጣ ነው ስለ መጽሐፍ ቅዱስ ስለ ብሶት ለመናገር አይደለም። አንተም ደግሞ በዚህ ያክል አንፌር እያወራ ስለ ፐርሰናል የሆነ ጉዳይ እኮ አንድ ጊዜ እኔ እዚህ ጋር ስርዓት ላስተምር አይደለም። ባይሆን ስርዓት የምታስተምሩኝ እናንተ ናችሁ። ተቃውሞ የተገላቢጦሽ ነው የሆነው እኮ። እኔ በዓለም ያለው ልጅ ነኝ። ስርዓት ያለው እናንተ ጋር ነው። ስነ ምግባር ያለው እናንተ ጋር ነው። ክብር ያለው እናንተ ጋር ነው። ዝቅ ማለት ያለው እናንተ ጋር ነው። እኔ ጋር እንደዛ የለም። ስለዚህ ከእናንተ ነው ለመማር የመጣሁት። እንደ ዓለማዊ እንኳን እንደዛ ያስቸግሩኝ ሳወያያቸው እና ቢያንስ ቅሬታውን እንኳን ልስማና በቂውን ደግሞ ቅሬታ ላንተ ሰጣለሁ። ኤርሚያስ ቀጥል። አንዴ አድምጠው፣ ሚውት አድርግና አድምጠው። እሺ ቀጥል። ከዛ ወደ አንተ መጣለሁ። አይ ቴዲ እኔ ኖ አላደምጥም። ቅሬታውን ለአንተ ይንገርህ። በቅዱሳት ስዕላት ላይ ግን ማጠቃለያ መስጠት ስላለብኝ እኔ በራሴ ላይ ብሌ ከፍቼ ስለዛ አወራለሁኝ። በቃ ነው። እኔ ከዚህ በላይ እሱን ቅሬታ አላደምጥም። ኖ አይ ጨርሻለሁ። አመሰግናለሁ። አንፈራቱን ጥሩ ነበረ። አንፌር ኖ እኔ በጣም ብዙ ቦታ ቆይ አዳምጠኝ። በጣም ብዙ ሰዎችን አወያይቼ አውቃለሁ። በዚህ ልክ ግን አንፌር ሆኜ አላውቅም። ኖ እኔ ቁጭ ብዬ አላደምጥም። በቅዱሳት ስዕላት ዙሪያ ግን እኔ ራሴን ኮንክሉዥን እሰጣለሁ። ኖ ጨርሻለሁ። አንድ ጊዜ ስማኝ። የእሱን ብሶት ለምን ቁጭ ብዬ አደምጣለሁ? አንድ ጊዜ ስማኝ። እዚህ ጋር አድማጭ ተመልካቾች ይፈርዳሉ። በቃ አንተ እንዴት ፐርፎርም አደረግ፣ ምን ተከናወነ፣ ሪከርድ የተደረገው ታያላችሁ። በተቻለ መጠን እኔ ስርዓት ለማስያዝ ነው አፌ የደረቀው። ስለዚህ የመጨረሻ ሰመራይዝ አድርጉና እንለያያለን። አይ ነው የመጨረሻ ሰመራይዝ እኔ ራሴ ላይ ብለ ይናገራሉ። ቴዲ እዚህ አያስፈልግም። በቃ ቴንኪዩ ፈልጋችሁ ይመጣችሁ እንጂ አመሰግናለሁ። እግዚአብሔር ያክብርልኝ። ቴንኪዩ እግዚአብሔር ያክብርልኝ። አሜን። እንደዛ ከሆነ ቴንኪዩ ፈልዬ ቴንኪዩ። ሰመራይዝ የምታደርገው ነገር ካለ ለአንተ ደቂቃውን ልስጥና። ቴንኪዩ ቴዲዬ በጣም አመሰግናለሁ። እኔ የእውነት ስናገር በየመካከል ደቂቃ ገብቶ ኢንተራፕት ከማድረጉ ውጪ አንተንም ጭምር እንዳስቸግረህ
ዓለሙ አይቷል። ምናልባት እኔም አስቸግሬህ ከሆነ በጣም ትልቅ ይቅርታ ቴዲ፣ በጣም ትልቅ ይቅርታ በእውነት ስንት የተከበሩ ስንት ስነ ምግባር ያላቸው ስንት መጽሐፍ ገልጦ የሚያስተምሩ ስንት የኦርቶዶክስ ልጆች አሉ፣ መምህራኖች አሉ። ምን ነግሬያቸዋለሁ። የዚህ ልጅ ድክመት የራሱ ነው። ጥንካሬው ከሆነ የአስተማሪዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስንፍናውና ድክመቱ ግን የራሱ ነው። ስንፍናህን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አትለጥፍም። ኤርሚያስም ስንፍናህን ያንተን ድክመት ወንጌል አማኞች ላይ አትለጥፍም። እኔ አድማጭ ተመልካቾች ፍንትው ያለ ነገር እንዲይዙ ነው የምፈልገው። በተረፈ የእናቴ መቀነት አድናቀፈ የሚባል ነገር የለም። ቴዲ ቤት ነው የመጣው ማይ ፍሬንድ። እሺ ሰማራዊ አድርግና ኤርሚያስ እንሰማበታለን። እሺ ቴንክ ዩ። አስቀድሜ አንተን በጣም ማመስገን እፈልጋለሁ። እግዚአብሔር አምላክ ያክብርልን። በእኔ በኩል እንደ ወንጌል አማኝ አገልጋይ እናም ተገልጋይ ለመወያየት ስመጣ ፌር የሆነ ሰዓት ላይ የሰጠህን ምንም አድሎ አላደረክብኝም። ምናልባት እንደ ቅሬታ ካወራውኝ እሱም አስቸግሮ ነው። አንተ ብዙ እየታገልክ እንደሆነ እኔም ብቻ ሳይሆን ዓለም ሁሉ እያየ ነው። በየደቂቃው እየገባ የኔን ሰዓት እንዴት ይጫወትበት እንደነበር ምንም እንኳን ሰዓቱን ፖዝ ብታደርገው ኢንተራፕት ለማድረግ በዚህ እኔ አልክ እንደሄደ ዓለሙም አይቷል። እና አንተን ግን እግዚአብሔር አምላክ ያክብርልኝ ማለት እወዳለሁ። ቴዲዬ በጣም በጣም ጌታ እግዚአብሔር ዘመንህን ይባርክ። እሺ ወደ ማጠቃለያ ስገባ ምናልባት ስንት ደቂቃ ሰጠኛል? ማጠቃለያ አንተንም እንዳላደክምህ 6 ደቂቃ ስጣለሁ። 6 ደቂቃ ማጠቃለያ ካልክም 8 አደርግልሃለሁ። ምንም ችግር የለውም። ችግር የለም። እሺ በጣም ነው የማመሰግነው። እሺ ስለ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው አይደሉም፣ ስዕል አድህኖ ያድናሉ አያድኑም ብሎ በሚለው በመጽሐፍ ቅዱስ አስተምህሮት መሰረት ምንድነው ያሉ? መጽሐፍ ቅዱስ ላይ ቅዱሳት ስዕላት የሚባሉ ነገር የሉም። ምንድነው ያቸው ያሉት? በዘጸአት መጽሐፍትና በዜና መጽሐፍት ላይ በተለይ ብሉይ ኪዳን ላይ በደንብ ባነሳኑ እነሱም የሚያነሱት እነሱን ክፍሎች ስለሆኑ ነው። እዛ ክፍል ላይ በጣም ረገጥ አድርጌ ጫና አድርጌ መናገር ምንድነው ያበዛሁት ማለት ነው። ስለዚህ በእነዚህ መጽሐፍት ላይ በእግዚአብሔር ቃል ላይ ቅዱሳት ስዕላት ተብሎ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚደረገው በካቶሊካውያን እንደሚደረገው ዕጣን በማጠን ስግደት በመስገድ መስዋዕትን በመሰዋት ወደ እነሱ በመጸለይ እነሱ በስዕላት ላይ ተገልጠው እነዛ ቅዱሳት ስዕላት ብለው የሚውላቸው ይሰማሉ፣ ይናገራሉ፣ ወተት ያፈልቃሉ፣ ደም ያወጣሉ፣ ፍርድ ይናገራሉ፣ ሽንኩርት ሸተተኝ ይላሉ ብሎ የሚል እንደዚህ አይነት ምንም አይነት ትምህርት መጽሐፍ ቅዱስ ላይ የውሃ ሽታው የለም በሁለቱም ኪዳን ላይ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ክርስቲያን ፈለገ እንደጠየቅኩትኝ በኦሪቱም ኪዳን እንደዚሁም በአዲሱም ኪዳን ሲመዘን ኦርቶዶክስ የምታደርጋቸው ልምምዶች ከስዕላት ጋር በተገናኘ የምታደርጋቸው በሙሉ በሁለቱም ኪዳናት ትምህርት ውድቅ ናት ማለት ነው። በክርስቶስም ቤተክርስቲያን ታሪክ ውስጥ እንዲህ አይነት ልምምድ አልነበረም። በኦሪታውያኑም እንደዚህ አይነት ልምምድ አልነበረም። እግዚአብሔር ስዕላትን ለማምለኪያነት አልሰጠንም። ብሉይ ኪዳን ላይ እነዚያ የተሰጡት እግዚአብሔር በዓላማ ስሩ ብሎ ያላቸው የተቀረጹ ቅርጾች ናቸው። ከወርቅና በኋላም ደግሞ ከወይራ እንጨት ኪሩቤልን ቀረጽ ብሎ አለው፣ በወርቅ ለብጦ አለው። እነዛ የተሰሩበት ምክንያቱ ዋነኛው ልብ በሉ መጽሐፍ ቅዱስ ላይ የብሉይ ኪዳን መጽሐፍት ሲናገር በኪሩቤል ላይ የምትቀመጥ የሰራዊት ጌታ እግዚአብሔር የሚል ቃል አለ። ታስታውሱ ከሆነ መጽሐፍ ቅዱስ የምታነቡ ሰዎች እነዛ ሁለት ኪሩብ እንኳን ሲቀጠቀጡና ሲሰሩ በታቦቱ በስርየት መክደኛው ላይ ሲሆኑ በስርየት መክደኛው ላይ ይሄ እኔ ሎጎ ያለበት ማለት ነው። ተናገሩነቱን ሎጎ ያለበት እሱ ነው። በዛ መስቀሉን ባደረግኩበት ላይ ከታች ያለው የብሉይ ኪዳኑ የእስራኤል የብሉይ ኪዳኑ የእግዚአብሔር የቃል ኪዳን ታቦት ነው። በዛ በስርየት መክደኛው በዛ በሁለቱ ኪሩብ መካከል ሆኜ እኔ እነጋገራለሁ ብሎ ባለበት ቃል መሰረት እግዚአብሔር ኪሩቤልን እንኳን ቀረጽ ብሎ ሲለው ዙፋኑን ተሸክሞ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 እንደዚሁም በትንቢተ ሕዝቅኤል መጽሐፍ ምዕራፍ 10 ላይ ሁሉ ጭምር ሳይቀር እነዚህ በኪሩቤል ላይ እግዚአብሔር ዙፋኑ በኪሩቤል ላይ የተቀመጠ መሆኑን ግልጽ አድርጎ ስለሚያሳይ በዚህ ምክንያት ብቻ ነው እንዲሳሉ ማለት ነው እንዲቀረጹ እግዚአብሔር ያዘዘው ማለት ነው። ይህንን ስርዓት እስራኤላውያን በቤታቸው ውስጥ እያደረጉ የሚሰግዱለት አልነበረም። ኢቨን ቤተ መቅደስ ውስጥ እንኳን አድርገው ለኪሩቡ ተብሎ አይሰገድም። ለኪሩብ እንኳን ስገዱ ብሎ አላላቸው። አይሰግዱም፣ ስገዱም አላላቸውም። ለፈነዳ አበባ የፈነዳ አበባን ያነሳል ብዬ ነበረ በሰለሞን ቤተ መቅደስ ውስጥ የተቀረጹት ማለት ነው። እነሱንም አላንሳም። ከዝግባው እንጨት ላይ የተፈነዳ አበባና የዘንባባ ዛፍን ቅረጽ፣ የዘንባባ ቅጠልን ቅረጽበት ብሎ ያለውን እነሱንም ሊሰግዱላቸውና ሊያጥኑላቸው ሊሰውላቸው ወደ እነሱ ፊታቸውን አዙረው ሊጸልዩላቸው አልነበረም። ስለዚህ እኛ የወንጌላውያን አማኞች መጽሐፍ ቅዱስ የእግዚአብሔር የአምላካችን ቃል እንደሆነ እናምናለን። ስለዚህ ምንም አይነት ቅርጻ ቅርጽና ስዕል ፊት ቆመን የምንሰግድበት፣ የምናሸበሽብበት፣ የምንዘምርበት፣ የምናጥንበት፣ ወደ እነሱ ዞረን የምንጸልይበት ምንም አይነት ትምህርት የለም። ቅድም የሉተራውያንና መካነ ኢየሱስንም ብሎ ያመጣውን እሱንም እንኳን ቢያመጣው በግድግዳቸው ላይ እንደዛ ስለውት ከሆነ ሉተራውያን ወደ እነዛ ስዕሎች አይጸልዩም። ስዕላቱም ወተት አያፈልቁላቸውም። በእነሱም ፊት አይለምኑም። መልስም አይመልሱላቸውም። እነሱም ወደ እነሱ አይጸልዩም። ስለዚህ
ይሄ መጽሐፍ ቅዱሳዊ አስተምሮ ስላይደለ ማለት ነው። በአዲስ ኪዳን ቤተክርስቲያን ላይ ብዬ ባልኩት ላይ አንድም መረጃ አልነበረውም። አንድም አልጠቀሰም። እሺ አልጠቀሰም። ከመጽሐፍ ቅዱስም አንድም መረጃ አልጠቀሰም። ምንድነው ያለው? መጨረሻ ላይ አንድ የተናገረውን ቪዲዮ ማሰማት ፈልጋለሁ። ትናንትና አንድ ትንቢት ተናግሮ ነበር። ይሄ ትንቢት ዛሬ ሸጋ ሆኖ ተፈጽሟል። እችን ትንቢት ላሰማ። ራሱ የተናገረው ትንቢት ችግር የለውም። አይ ምን ስለ ቅዱሳት ስዕላት ስናወራ ባጭሩ ለምሳሌ አንድ ሰው አይደለም የሚል ከሆነ ነውም የሚል ከሆነ ነው ያለ ሰው የራሱን መጽሐፍ ገልጦ ያሳያል። ምን ችግር የለውም እንዳታስቡ። እንግዲህ አንዴ ስሙት። ቆይ ፖዝ ሆኖ ነው። ትልቅ ኪሳራ ነው ነገ፣ ትልቅ ኪሳራ ነው ነገ አለ ይሄ ፕሮፌት። ይሄ ትንቢት ተፈጽሟል ማለት ትልቅ ኪሳራ ነው። ኪሳራው ማን ላይ እንደደረሰ ኤርሚያስ ላይ ነው፣ እሱ ላይ ነው። ቴዲ ላይ አልደረሰም። ቴዲ አወያያችን ነው። ቴዲ በነፃነት ነው ያወያየን። ምንም አድሎ የሌለበት ቤት ይሄ ቤት ነው፣ በእውነት እግዚአብሔር ምስክር። ስለዚህ ቴዲ አወያያችን ነው። ኪሳራው ኤርሚያስ ላይ ነው የደረሰው፣ ጴንጤ ላይ ነው የደረሰው ወይስ ፈለገ ላይ ኦርቶዶክስ ላይ? ሰሚው ይዳኝ ማለት ነው። በእርግጥ ብዙ ተለምኖ ነበር እንዳይገባ፣ ብዙ ተለምኖ ነበር። ጓደኞች ሁሉ አትግባ እያሉ ለምነውት ነበር። ያው ተናንቆ እርስ በርስ ተሰዳድቦ እርስ በርስ ተዘላልፎ የሚኖር መለካካት የለም። መጀመሪያ መከባበር ይቀድማል። መብታችሁ ነው ስዕለ አድኅኖን አለመቀበል፣ አምላኬ ማለት እንዲሁም ደግሞ እኛ እናመልከውን ብሎ ማለትም ይቻላል። ነገር ግን ደርሶ የሰው ሃይማኖት በዚህን ያክል መንካት ዋጋ የሚያስከፍለው በሌላ መንገድ ይሆናል። ወይም እየተጠያየቅን የምንሄድበት ሌላ መንገድ አለ፣ መስመር አለ። በዛ መንገድ ብቻ መጓዝ ይጠበቃል። የዛሬው ፕሮግራም እንዲሰረዝ ወንድማችን እንዲያቆም ፈለገ አትናቴዎስን በፍቅር ልብ ሁላችሁም እንድትጠይቁ አደራ ለማለት ወዳለሁ። እግዚአብሔር ይስጥልን። እሺ ምክራቸውን አልሰማም፣ ልመናቸውን አልሰማም። እንግዲህ ወንድማችን እኔ እንኳንም አልሰማ ብዬላል። መምጣቱን ነበር የፈለግኩት። መምጣቱ ደስ ብሎኛል። ወንድሞቹ በጣም ጮኸው ነበር። እባክህ ይቅርብህ 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 ብለውት ነበር። እሱም ደግሞ አይ ጓደኞቹን ጠይቆ ከቀረና ቤተክርስቲያኒቱን ታሰድባለህ፣ ስለዚህ የግድ መገኘት አለብህ፣ ብትቆስልም ብትመታም ብትደበደብም መቅረብ አለብህ፣ መናፍቅንማ ልታሳፍረው ይገባል፣ መጽሐፍ ቅዱስን እኮ አያውቅም ኤርሚያስ ገድላትና ድርሳናት ነው ብሎ አሉት። መጣ። በመምጣቱም እኔ በልልታ በጭብጨባ በቦታ ተቀብያለሁ። ቴንኪው እንኳንም መጣ። ስለዚህ በመምጣቱም ቅዱሳት መጽሐፍት ማን እንደሚያውቅ የሚያወራውንና የሚያደርገውን ምን እንደሚያውቅ በግልጽ ታይቷል። እና እግዚአብሔር አምላክ ይስጥልን። ትንቢቱ በራሱ ላይ ተፈጽሟል ማለት ነው። በኤላ ሸለቆ ላይ ጎልያድን ዳዊት በጠጠር እንደጣለው እሱ እኔን ጥሎኝ ከሆነ ወይኔ እሱን ጥየው ከሆነ በእውቀት ነው ያልኩት። ልብ በሉ። እሱ ወንድሜ ነው፣ እኔም ወንድሙ ነኝ። ኦርቶዶክሳዊ ወንድም ነው። በንጽህና ነው የምወደው፣ ግን በእውቀት ነው ያልኩት። በእውቀት በዛ በኤላ ሸለቆ ላይ ዳዊት ከጎልያድ ጋር እንደተፋለመ ለብዙ ዘመን ስጠብቀው የነበረው ሰው ስለነበረ 4 ጊዜ የዲቤት ጥሪ አቅርቤለት አንዱንም አልቀበልም ብሎ ይሄንን ጊዜ አመቻችቶ የጊፍት ስብሰባ ነበረ ያቀደው እሱ። እሱ ጊፍቱን አግኝቷል፣ እኔም ደግሞ ማገኘውን አግኝቻለሁ። ስለዚህ ኢየሱስ ያድናል። ቴዲዬ ስለ ኢየሱስ 3 ደቂቃ እንድናገር ይፈቀድልኝ ነው በመድኃኒዓለም። እሺ ጌታዬን ሳልሰብክም አልወጣም። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ያድናል። ወንድሞች እናቶቼ፣ እኛ ስዕላት ያድናሉ ተብሎ በነቢያትና በሐዋርያት አልተሰበከንም፣ በቅዱሳን መላእክት አልተነገረንም። የሁላችን ጌታ የሆነው እግዚአብሔር ልጅ ኢየሱስ ክርስቶስ ከሰማያት ሰማያት የመጣው የሰው ልጅ ወዶ እኛን ከወደቅንበት የኃጢአት ውድቀት ሊያድነን ስለ በደላችን በመስቀል ላይ ሞቶ ቤዛ ሆኖ ሊያድነን የመጣው አዎ ሞተልን፣ አዎ ተቀበረ፣ አዎ እኛን ስለማጽደቅ በሶስተኛው ቀን ከሙታን ተነሳ፣ አዎ መላእክት እያዩት ቅዱሳት ሐዋርያት እያዩት ወደ ቢታንያ አወጣቸው፣ በደብረ ዘይት ተራራ ላይ ወደ ሰማያት በክብር አረገ ኢየሱስ። አዎ ጌታችን ኢየሱስ ክርስቶስ በቅዱሳን መላእክት በቅዱሳን ነቢያት በቅዱሳት ሐዋርያት እንደተነገረው ተመልሶ ዳግም ይመጣል፣ በኢየሩሳሌም 1000 ዓመት ይነግሳል። ስለዚህ ጌታችን ይመጣል። በእርሱ የሚያምኑ ሁሉ በስሙ ንስሐና የኃጢአት ይቅርታቸውን እንዲያገኙ ከኢየሩሳሌም ከተማ ጀምሮ እስከ ፀሐይ መውጫው ድረስ ይህ የወንጌል መልእክት ተሰብኳል። ስለዚህ ይህን የወንጌል መልእክትን ብቸኛ በዚች ፕላኔት ላይ ብቸኛ ይህንን የወንጌል መልእክት የጠራውን ወንጌል የምታስተላልፍ እኔ ያለሁባቸው ኢቫንጀሊካል የሚባሉት ወንጌላውያን አማኞች ብቻ ናቸው። የሐዋርያቱን ትምህርት የጠራውን ትምህርት ሂድና እንትን የሚባል ስዕል ያድናል እንትናም ታድናለች ብለን እኛ ጋር አንልም። አዳኝ ማን ነው? ኢየሱስ ነው። ማዳን የማን ነው? የእግዚአብሔር ነው። ደህንነት ከማ ዘንድ ነው? ከእግዚአብሔር ዘንድ ነው። ማዳን የበጉ ነው ያሉት ቅዱሳን ነቢያት ሐዋርያት። ለሕዝብ ሁሉ የሚሆን ታላቅ የምስራች እንሰብካችኋለን፣ መድኃኒት ክርስቶስ ጌታ በቤተልሔም በይሁዳ ምድር ተወልዷል ብለው
በቅዱሳን መላእክት የተሰበከን በቅዱሳት ሐዋርያት የተሰበከን በቅዱሳን ነቢያት የተተነበየን በሁላችን ጌታ በሆነው በኢየሱስ ክርስቶስ የተነገረንን ቃል ትተው በሰው እጅ የተሳሉ በቀለም ያበዱ ቫርኒሽ የተለቀለቁ የተለያየ ከብር ከእንጨት ከየትኛውም ይስሯቸው የሰው እጅ ስራዎች በነቢዩ በኤርምያስ አፍ እንደተናገረ የሰው እጅ ስራዎች ቀልዶች ናቸው። አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩም፣ እጅ አላቸው ክፉ አያደርጉም። ያው ሽንኩርቱ ሸተተ ብለው ሲሉ አንዳንዴ ከስዕል ውስጥ እጃቸውን እያወጡ ይገፋሉ ብሎ እንዳለን ማለት ነው ገድለ ክርስቶስ ሰምራ። ስለዚህ ለሰው ልጆች ሁሉ በሙሉ በነገራችሁ በብሉይና በአዲስ ኪዳን ላይ የተጻፈውን የእግዚአብሔርን ቃል አንብቡ። እግዚአብሔር ለሰው ልጆች በደልና ኃጢአት ቤዛ እንዲሆን ልጁን ልኮታል። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለው። ጌታ ኢየሱስ ይወዳችኋል። በስሙ ብታምኑ የኃጢአታችሁን ይቅርታ ታገኛላችሁ። ልጁ ያረጋችኋል፣ ኃጢአታችሁን ያጥባችኋል። የዘላለምን ርስት ተካፋይ እንድትሆኑ ወደ እግዚአብሔር መንግስት የምትገቡበትን የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ተቀበሉ ማለት ወዳለሁ። ቴዲዬ ጸጋና ሰላም ይብዛልህ። በጣም ነው የማመሰግነው። ቴንኪዩ። እግዚአብሔር ያክብርልኝ። ኤርሚ ከልብ አመሰግናለሁ። እዚሁ ስላላችሁ ሰዎች አንድ ማወቅ ያለባችሁ ነገር እራሳቸው ዳኘን ብለው ነው የመጡት። ኑ አላልኳቸውም። እኔ አንድ ጊዜ ሰመራይዝ ላድርግ። ተነጋገሩ፣ ደወሉልኝ። ትላንትና ምናልባት ዮኒ ጋር የነበራችሁ ታስታውሳላችሁ። ሲነጋገሩ ነበር። ቪዲዮ ከዚህ በፊት ሰርተዋል። ዳኘን አሉ። እኔ እንደዚህ አይነት ነገር እኔ ልዳኛችሁ ኑ አላልኳቸውም። ይሄን ወስጄ ዩቲዩብ ላይ መጭ ነው አይደለም። ለዩቲዩብ ላይ ፖስት የምታደርጉ ሰዎች ይመቻችሁ። እኔ ጋር ስትመጣ ከየትም ልትመጣ ትችላለህ። የእናቴ እንትን አደናቀፍ የሚባል ነገር የለም። በነገራችን ላይ የፈለገ አትናቴዎስ ድክመት አሁንም ማወቅ ያለባችሁ የራሱ የፈለገ አትናቴዎስ ድክመት እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድክመት አይደለም። እዚህ ጋር አንዴ እንዲል አድርግላችሁ ሰዎችን ላስገባ እችላለሁ። እሺ አንድ ነገር ልንገራችሁ። የፈለገ ድክመት ነው ብላችሁ ያያችሁት ነገር ካለ የራሱ ድክመት ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድክመት አይደለም። ያንተን ድክመት ከኦርቶዶክስ ከተከበረችው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አታገናኝ። የደከምክበት ነገር ካለ ማንበብ ነው። እነ መዝሙረ ያሬድን እኮ ያየው ልጅ ነኝ እኔ። እውቀት ያላቸው ስርዓት ያላቸው ማን ነው ይባላል? ዮሐድ ነው ምናምን የሚባሉ ስንት ኦላተራት ስንት ተናጋሪ የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አሉ። እነሱን አወያይቻለሁ። ስርዓት ብትሉ ስርዓት የመሰከርኩላቸው ማለት ነው። እዚህ ጋር አስቀድመህ በተለያዩ ምክንያቶች እንደዛ ከሆነ አይቻልም። ስለዚህ ነገ ከነገ ወዲያ በተለይ በዚህ ጉዳይ ላይ እራሳችሁ ስትፈልግ ደውለህልኝ ነው እንጂ እኔ ቤቴን ከፍቼና በዚህ አይደለም። እኔ ግን ስትመጡ እርግጠኛ ሁኑ የቃል ሙላት እንዳላችሁ መከራከር እንደምትችሉ። ስለዚህ በዛ አውድ ነው መምጣት ያለባችሁ ለማለት ያ ነው። በተረፈ ግን እኔ ጋር ሲመጡ እራሳቸው ናቸው የደወሉት፣ እራሳቸው ናቸው የጠየቁኝ። ቴዲ ጋር ከመጣት ያዳለ ምንድን ነው እንትን የምትለው? እኔ እና አላልኩ። እኔ ስራ አይደለም ይሄ ማወያየት። በላይ በቀለ ወያለ አስገባው። ይሄን ነው ለማለት የምፈልገው። ታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። በላይ በቀለ ወያ እንዴት ነህ? ሰላም፣ እንዴት ነህ? ሰላም ነው አለሁልህ። ውይይቱን ሰማ? ሙሉን አልሰማውም፣ ከግማሽ በላይ ሰምቻለሁ። የራሴን አስተያየት ልስጥ ብዬ ነው የገባሁት። እሺ በላያ። እሺ እንደ ራሴ አስተያየት እኔ የፈለገም ድክመት አልታየኝም፣ የልጁም የእውነቱን ተናገርም ድክመት አልታየኝም። ግን አሁን ለምሳሌ እኔ ቤተክርስቲያን አስተማሪ አይደለሁም፣ መምህር አይደለሁም፣ ብዙ ዕውቀት የለኝም ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን። ግን ለምሳሌ እርሚ ጠይቃቸው ስለነበሩ ጥያቄዎች የተሻለ መልስ እኔ ነበረኝ። እና ለምን አልገባህም? ለምን አንተ ይዋጣልን ብለህ ቪዲዮ አልሰራህም? አይ እኔ ስለ ይዋጣልን እኔ ቤተክርስቲያን እና በቀጠሮ ነው የመጡት እኮ። አይ ስለሱ አይደለም ቴዲ፣ እኔ አንተ ጋር አይደለም ችግር ያለኝ። አንተ በነገራችን ላይ አሁን እዚህ ጋር እናንተ ፊት ያስመስላሉ እንጂ ቁርጥ የሚቆርጡትና የሚጠጡት ከራሳቸው ከፕሮቴስታንት ልጆች ጋር ነው። አዎ አይ እኔ አሁን አንተ ጋር አይደለም ችግር። አንተ ጋር ከቀጠሮ ጀምሮ አውቃለሁና
አንተ ጋር ነው ቁርጥ ስትቆርጥ ትውላለህ፣ ስትበላ ትውላለህ። ከነሱ ጋር ወገንተኝነት አብረህ የምትጠጣው የምትቅመው አም ሶሪ ሲቅመው አላየሁም፣ ግን የምትቆርጠው ከነሱ ጋር ነው። ሚዲያ ላይ ግን ሲሆን ደግሞ ቪክቲም ሜንታሊቲ መጫወት የለብም ለማለት ያለው ስላቋረጥኩ አም ሶሪ። በላይ እሺ ምን ነበር የታዘብኩት? ችግር የለውም። እዚህ ኮመንት ላይ ምናምን አዳልታ ምናምን እኔ አሁን ከግማሽ በላይ ያየሁት ነገር ላይ እኔ ፍትሃዊ ነው ስልህ ሳክስ ምናምን አይደለም። በፊትም ጀምሮ ስለማቅ ነው የፖለቲካ ላይም ሌላም ነገር ላይ ሰው ሐሳብ ይዞ ከመጣ ሐሳቡን በስነ ስርዓት እንደውም ሳይሰደብ ምን ሳይባል የሚከበርበት ቤት ነው። ይሄንን ነገር ይዘቀጥል፣ ችግር የለውም። እኔ በጣም ደስ ነው ያለኝ በመስማቴ። ግን አሁን አንዳንድ ሰዎች የቤተ ክርስቲያኗ ትምህርት አለ እንደሱ ይቅርና የግለሰብ ትምህርት አለ። የግለሰብ ስል ቤተ ክርስቲያን ውስጥ ነው የኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ ገባ። እንደ አንድ እምነት ተከታይ ግን ለምሳሌ ከሱ የተሻለ የምመልሳቸው መልሶች ነበሩ። እሱን አልመለሰም እንጂ እኔ አሁን ፈለገ አሁን በጣም ያናደደኝ እንደውም ዛሬ አሁን ያናደደኝ የወጣበት ሁኔታ ብቻ ነው መጨረሻ ላይ ማለት ነው። እኔ ፖይንቱን የሆነች ታርጌት አቺቭ ለማድረግ ይመጣሉ ወይ ጊፍት ለመሰብሰብ ወይ እሱ ሳይሆን የወጣባት ሙድ ብቻ የተናደደ ይመስላል፣ የሆነ ነገር ይመስላል። እሱ ነገር ልክ አይደለም። የሱም መውጣት ተከትሎ ግን ኤርሚ ሲያወራ የነበረው ምን ሲል የነበረው እንዳለ እኔም ማለት ማንባባቸው ነገሮች ናቸው። አሁን ለምሳሌ ባለፈው ጠይቄው አልመልስልህም ያለኝ ቃል በቃል ዮኒ ቤት መሰለ እኔ እዚህ ጋር እኔ ቅድም እኮ ነግሬያቸዋለሁ። እኔ የማለጅ ነኝ፣ ስንት እህቶች አሉኝ፣ ስንት ወንድሞች አሉኝ። የምታወቅ ልጅ ነኝ። ከተደብቄ ከመጋረጃ በስተጀርባ ማወራ ልጅ አይደለሁም። ምነው የምታወራው ማለት የምታወሩት ስል እዚህ ስቴጅ ላይ ላሉት አይደለም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እኮ በጊዜው ማለት ጊዜው መጠበቅ አለብን። ለሀገር ዋጋ የከፈለች ናት። የሆነ ገንዘብ ስትፈልግ ጊፍት ስትፈልግ ወይ የሆነ ፋውል ስትሰራ ብቻ ስምህን ለማደስ ቴዲ ዳኘን ምናምን ብለህ መድረክ ለመጠቀም መምጣት የለብህም። ይገባኛል ፖይንት። ወይ የሆነ ቦታ ላይ ፋውል ይሰራሉ ወይ የሆነ ጊፍት ይፈልጋሉ ምናምን፣ ከዛ እንወያይ ይላሉ። እኔ እነ መዝሙረ ዳዊት የሚባሉ ልጆችን አይታችኋል? እነ መዝሙረ ዳዊት የሚባሉ ልጆች እኔ መዝሙረ ዳዊትን ለምሳሌ አወያይቼዋለሁ። እኔ ስርዓቱ በጣም ያስደነገጠኝ ልጅ ነው። በተደጋጋሚ የተናገርኩበት ልጅ ነው። መዝሙረ ዳዊት እውቀት አለው፣ ስርዓት አለው። ቢዘልፉት እንኳን ማይናገር ልጅ ማለት ነው። ግን እዚህ ጋር ከበቂ በላይ ደቂቃ ሰጣሃለው ካልኩ 2 ሰዓትም ካልከኝ 2 ሰዓት ሰጣሃለው ካልኩ በሆኖም ባልሆኖም ነገር ባክ ኤንድ ፎርዝ ካደረግን አንደኛ አድማጭ ተመልካችን መናቅ ነው የሚሆነው። አድማጭ ተመልካች እዚህ የሚመጣው ማን ምን ይላል የሚለውን ፍንትው ያለ ነገር ለመስማት ነውና አሁንም በተደጋጋሚ የምነግራችሁ ደክሟል ካላችሁ ድክመቱ ፈለገ አትናቴዎስ የተባለ የሱ ነው። ድክመቱን እሱ ይሸከማል። ጠንክሯል ካላችሁ የጠነከረው ፓርት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ፔሪድ። ድክመትን ይዘህ ቸርች ውስጥ አትግባ። ኤርሚያስ ደክሟል ካላችሁ የኤርሚያስ ነው ድክመቱ። የወጣበት ቸርች አይደለም፣ የወንጌል አማኞች አይደለም። ኤርሚያስ ጠንክሯል ካልክ ለጥንካሬው ግን የወጣበት ቸርች ያስተማሩት አስተማሪዎች ይወስዳሉ። በዚህ አውድ ነው የምናወራው ለማለት ያህል ነው። በላያ የምትለውን በልና ወደ አፄ ዘርዓ ያዕቆብ እንሄዳለን። እሺ፣ አመሰግናለሁ። ይሄ ነገር እነሱ ከመቀጣጠራቸው በፊት እኔ ዮኒ ማኛና እሱ አንድ ቤት ነበርና አንድ ጥያቄ ነው የጠየኩት። የሱ ፕሮፋይሉን ካየኸው እውነቱን ተናገር፣ ኢየሱስ ክርስቶስ ተሰቅሎ ነው ምስሉ። ያም ምስል አንተ ምስልን የማትወድ ሰው ፕሮፋይል ምስል አድርገህ ለምን መጣ? ሰው አንገቱ ላይ ማህተም መስቀል ሲያስር ቅር ይልሃል። አንተ ግን በቃ የአካውንት አንገት ላይ ማህተብ አስረሃል ስለው አልመልስልህም ነው ያለኝና አሁን እንደዚህ እንኳን ቀላል የግል አስተሳሰብ እኮ አለ። ሃይማኖት ውስጥ የግል አስተሳሰብ የሚባል ነገር አለ። ስለ አድኖ ከተወራ ስለ አድኖ የተሰቀለውን ኢየሱስ ክርስቶስ ተሰቅሎ ነጭም ይሁን ጥቁር ቀይም ይሁን ምንም ለምሳሌ ተናገር እውነቱን ፕሮፋይል ያደረገው ኢየሱስ ክርስቶስ ተሰቅሎ ነው አለቀ። እሱ ራሱ ፕሮፋይሉ ስለ አድኖ ነው። ስለሱ እንኳን መጠየቅ እንደው የግል ጥያቄ እኮ የሚባል አለ። ግዴታ መጽሐፍ ቅዱስ መግባቱ ያለብን አይመስለኝም። ከዛ ውጪ እዚህ ውስጥ ያላችሁ ሰዎች እንግዲህ በየሃይማኖታችሁ የኦርቶዶክስ ሰምተኛን ጥያቄን ቴዲ ምን አልክ? በላያ ምን አልክ? እንትና የተናገር እውነቱን ፕሮፋይሉን ታውቀዋለህ? ልብ ብዬ አላየሁት። ምንድን ነው
ኢየሱስ ክርስቶስ ተሰቅሎ ኦኬ አው ግን ስለ አድኖን የሚቃወም ስለ አድኖ ተጠቃሚ ነው ማለት ነው። ይሄን እንኳን መጠየቅ አለመቻሉ ነው የሚያናድኝ። ገባ? ኧረ ስንት የሚጠየቅ ጥያቄ አለ። አይ የእውነቴን ልጁ ማለት ነው። ልጁ እንዴት መሰለህ? ልጁ የመጣው ተበደልኩኝ ሙድ ይጫወትና ከዛ የሆነ የሚያስጨፍራቸው ምናምን በቃ ያዩ ሰዎች እኮ ይፈርዳሉ ለህሊናቸው። እንደዛ አይደለም። ለጠይቅ ብትል ከስዕል ጋር በተያዘ ስንት የምታነሳው ጥያቄ አለ። አይነህም ያየው እንጂ ከዛ ውጭ ግን እኔ አሁን እኔ ግማሽ ነው ያየሁት ቴዲ። እኔ አንተ ጋር አድሎ አለ ምናምን የሚል ነገር አድሎ እንኳን ካለ ሰው ህዝቡ ይፍረድ። ያየ የተመለከተ ብሶ ነበር እሱ ይፍረድ። እኔ እንደሌለ አውቄያለሁ። ከግማሽ በኋላ ነው ያየሁት ብዬሃለሁ አይደል? እስከ መጨረሻው ድረስ የወጣበት መንገድ አልተመቸኝም። ቤቴ ገብቼ የራሴን ነገር አስረዳለሁ። የለም በቃ እዚህም ያለው ሰው ነው እዛም ያለው ሰው ነው። እንደዚህ አይነት ነገር እኔ አሁን ለምሳሌ እንደግለሰብ ደስ አይለኝም። ገባ? እዚህ ያለውን ነገር ጥያቄ መልሰ መሄድ። ከዛ ውጪ ደግሞ መጠየቅ ያለብን የግለሰቡን ጥያቄ ግዴታ መጽሐፍ ቅዱስ ውስጥ ገብታ አይደለም እኮ መጠየቅ ያለብን። ስዕል አድኖ አልከተለም የሚል ሰው ፕሮፋይሉን ግን ስዕል አድኖ አርጎ ነው የሚኖረው። ይሄን ነገር አለመጠየቅ ሌላም ነገር አለመጠየቅ ይሄ ራሱ ትንሽ ያናደደኝ ነገር ነው እንጂ አሁን ፈለገም በጣም ትልቅ ነገር ነው የሰራው። እሱ ዝቅ ያለበት ኤርሚ ከፍ ያለበት ነገር አልታየኝም። ለኔ እንደዛ አልታየኝም። ግን የተማረበት ነገር አለ በሁሉም። አንተ አስገባችሁ ሞዴሬተሮች ቆይ እስቲ እዚህ ጋር እኔ ፖይንቱ መሰለ አሁን ሰው መሰለ አሁን እኔ ወይ ኑና ላዋያችሁ ምናምን ብዬ ወይ የሆነ ቶፒክ ከፍቼ ና ግባ አላልኩም። እራሳቸው ደውለው ጠሩኝ። እኔ ሰላማዊ ቦታ ነበርኩኝ። ትናንትና ተሰብስበው የሆነ ቤት እያወሩ ደውሉልኝ። ኦኬ ለብርቱ ጉዳይ ፈልገን ነው አሉኝ። ፐብሊክ ሪካርድ እኮ ነው። ኦኬ ለምንድን ነው የምትፈልጉኝ ስላቸው በስዕል ጉዳይ ስዕል መወያየት እንፈልጋለን። እንደውም ምን አልኳቸው? እኔ ማወቅ ስለምፈልግ ማንበብ ስለምፈልግ የምትወያዩበትን ጉዳይ ጻፉልኝ፣ አንብቤ ተዘጋጅቼ ልምጣ አልኳቸው። ይሄ ፐብሊክ ሪከርድ ነው። ያኛው ቪዲዮ ሰርቷል፣ መወያየት ፈልጋለሁ ብሎ ጥሪ ያቀርበውለታል። ከዛ ዮኒ ማኛ ቤት ነው ትላንትና ዮኒ ማኛ ነው የደወለልኝ። ኦኬ ቴዲ አንተ እንድታወያየን እንፈልጋለን አሉ። እንዳወያያችሁ ትፈልጋላችሁ? ፖለቲከኞችን ሳወያይ የኔ መርህ ነው፣ የቤቴ ፕሪንስፕል ነው። በነገራችሁ ላይ እኔ ፕሪንስፕል አልጥስም። የእናቴ ልጅ ብትሆን የአባቴ ልጅ ብትሆን እኔ ማምነው እምነት ቢሆን ባይሆን ጓደኛዬ ብትሆን ባትሆን ፕሪንስፕል የኔ የማወያያ መንገዶች እኚህ ናቸው ብዬ ነገርኳቸው። ተስማማላችሁ አልኳቸው። አዎ እንስማማለን አሉ። ጠይቂያቸው። ኦኬ ከተስማማችሁ ኦኬ ፌቨር ሰራላችኋለሁ ብያቸው ነው። ፌቨር ልሰራለን ነው ያወያየው። በዚህ አውር ነው የመጡትና ከዛ በኋላ ከመጣ በኋላ ግን ፕሪንሲፕሌ ሲጣስ መርህ ተጣስ አቁሙ ስላቸው ከመርሄ ጋር እንትን የሚሉ ከሆነ መርሄን ማስከበር አለብኝ። ለምን ነገ ከነገ ወዲያ ትልልቅ የሃይማኖት ሰዎች ቴዲ አወያየን ብለው እንዲመጡ ነው የምፈልገው። ትላልቅ የእግዚአብሔር ሰዎች መጥተው በዚህ ጉዳይ ላይ ልንነጋገር እንፈልጋለን፣ መድረክን እንጠቀማለን እንዲሉኝ ነው የምፈልገው እንጂ ይሄ አሰዳድቤ አዘላልፌ እንደዛ ይሆን። ሁለተኛ እየነገርኳቸው ነበር። አንተ ተናገርና ፍርዱን ለአድማጭ ተመልካች ተው ካልኩ እኮ ከአንተ የሚጠበቅብህን ነው እኮ አይደለም ለአድማጭ ተመልካች መስጠት ያለብህ። አድማጭ ተመልካች ፈራጅ ነው። ጥያቄ ይጠይቃል፣ መልሰሃል አልመለስክም የሚባል ክርክር ውስጥ ከገባን መሽቶ መንጋቱ ነው። ጉንጭ አልፋ ክርክር ውስጥ መግባታችን ነው። ሌላ ቦታ ያየነው የሚሰለች ነገር አለ አይደል? ከዛ ምን ይሆናል መሰለህ? ባኬንድ ፎርስ ሲያደርጉ በአፋት ትቅዘን በአፋት ትራ፣ ከዛ ወደ ስድድብ ይገባሉ። ከዛ በኋላ ወደ ስድድብ ይገባሉ። እምነትን ተከትሎ እንትን ይሆናል። ይሄ እንዲሆን አልፈልጉም። ነገም ከነገ ወዲያ እንዳወያያችሁ የምትፈልጉ ሰዎች መጀመሪያ ቶፒኩ ትልቅ መሆኑን ወቁ። የጦት ማሳያዣ የጠፋብኝ ፓንት የጠፋብኝ አወያይኝ ብለሽ እንዳትመጪ ወይም ብለህ እንዳትመጣ። ሚስቴክ አደችኝ ትልቅ ነገር ከሆነ ትውልድ የሚማርበት ከሆነ ካመንክብኝና ከወደድከኝ ላወያይ እችላለሁ። ከዛ በኋላ ሳወያይ ግን በቤቴ መርህ የምትመራ ከሆነ በኔ የማወያያ ስታይል የምትስማማ ከሆነ አሞኬ፣ ማትስማማ ከሆነ ደግሞ ነገ ከነገ ወዲያ እኮ እሳት የላሱ የኦርቶዶክስ ልጆች እኮ አሉ ይመጣሉ እኮ ቁጭ አድርገው እያንዳንዱን በልተው የሚያስተምሩ ስንት የኦርቶዶክስ ልጆች የሉም እንዴ? እና እኔ እንደዛ ነው የምረዳው ለማለት ያለው። ዘራቆብ እንዴት ነህ? ሁሉ ሰላም ነው ወይ? አንዴ ቴዲ አንዴ 30 ሰከንድ አንድ ሀሳብ ልጨርስና ሚውት ላርግሽ።
አሁን እዚህ በኮመንትም በተለያየ ነገርም ያየው ነው። ቅድሙ ዩቲዩብ ላይም አንዳንድ ልክ ያልሆነ ቃል አለ። እኔ ደጋግሜ የምነግራችሁ ደቀ መዝሙር ነኝ። እንኳን አይደለም አንድ መምህር ደቀ መዝሙር ራሱ ተሳዳቢ ከሆነ ሃይማኖተኛ አይደለም። ሃይማኖተኛ ከሆነ ደግሞ ተሳዳቢ ሊሆን አይችልም። ምክንያቱም የትኛውም ተሳዳቢ ኮመንት ላይ ተሳደብ፣ ፕሮቴስታንቱን፣ ሙስሊሙን፣ ኦርቶዶክሱን ተሳዳቢ ኮንክ ሃይማኖት የለም። አላህንም አታውቀው፣ እግዚአብሔርንም አታውቀው፣ ኢየሱስንም አታውቀው፣ ሳክሳም ሃይማኖተኛ ነው። ስለዚህ አሁን እዚህ ስር የምትሳደቡት እንግዲህ የፈለገ የሚባል ሃይማኖት የሚባል ሃይማኖት የለም። እንዲህ አይነት እምነትም አምላክም የለም። ስለዚህ ስድብ የየትኛውም ሃይማኖት መጥፎ ነገር እንደሆነ መጀመሪያ ተገንዘቡ። አለበለዚያ ማህተብ ያላችሁ ማህተባችሁን አውልቁ፣ ጣሉ። የሌላችሁ ክርስቶሳችሁን ጣሉ፣ የሌላችሁ አላችሁን ጣሉ። ተሳዳቢ ሆኖ ሃይማኖተኛ ሆኖ ተሳዳቢ የለም፣ አይኖርም፣ አይፈጠርም። ለወደፊት ጨርሻለሁ። ሚዩት ነው። በተረፈ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር የጠበቀች በዱር በገደሉ ስትዋደቅ የኖረች ክብርና ምስጋና የሚገባት ናት። አንተ እዚህ ጋር በቲክቶክ ላይ ውይይት ወይ ነጥብ ጥያለሁ ላሰብክና ከዚህ ትልቅ ቤተክርስቲያን ጋር ራስን አታገናኝ። ይህ ውርደት ነው። በተረፈ አንተ ጠባቂ ቴዲ እንደዛ አይደለም። መጀመሪያ ያን ማወቅ አለብህ። እኔ እንደዛ ነው የማስበው። አፄ ዘርዓ ያዕቆብ ምን ትላለህ? ውይይቱን አይተህ ነበር? ሌሎች ካላችሁ ያስገባችሁና አጠቃላይ ጥላይ አንዳንድ እየጻፈ ነው። ጥላይ ፖለቲከኛው ስናዳምጥ ነበር እኮ እናዳምጣለን አንዳንዴ። ዛሬ ጥሩ ውይይት ነበር የነበረው። እኔ ኦርቶዶክስ ነኝ። እንደ ኦርቶዶክስ ዛሬ ደስ አላለኝም። አነስት እናውራ ከተባለ ቴንኪዩ እና አይቻለሁ ቴዲ እስከ መጨረሻው። አሁን ምንድን ነው እኔ ዛሬ እውነትና ፌር ነው የተደረገው ውይይት፣ ፌር ነው ብዬ ነው የማስበው። እዚህ ሚዲያ ላይ እንግዲህ አንተ ጋር ብዙ ጊዜ መተን ፖለቲከኞች ተወያይተን እናውቃለን፣ ተሰዳድበን እናውቃለን። ፌር አይደለም ብሎ የሚመጣ ኦፍኮርስ አንዳንዴ ያው አማራ እንትን ፖለቲከኛ ሊበዛበት ይችላል፣ እንደ ኦሮሞ ፖለቲከኛ ሊበዛበት ይችላል መድረኩ ላይ ግን ሳማው ግን ፌር ነው ብዬ ነው የማስበው። ዛሬ ፌር አይደለም ብሎ ይሄንን የሚገመግም ካለ እኔ ሃይማኖተኛ አይደለም ኦርቶዶክስ ነኝ፣ ግን ከውጭ ሆኜ ብዙ ነገር ስማል። ፈለገ ባይዘው በጣም የማደንቀው ልጅ ነው። መዝሙረ ምናምን የሚባሉ ልጆች አሉ፣ ሁለት ልጆች ፈለገና መዝሙረ በጣም ማደንቃቸው ጎበዝ ልጆች ናቸው። ባይዘው ብዙ ጊዜም ሰማቸዋለሁ፣ አንዳንዴ ቁጭ ብዬ ሰማቸዋለሁ እና ጥሩ ነው የሚናገሩ፣ ጥሩ ያስተምራሉ። ዛሬ በጣም ብዙ ማራለው ብዬ ነበረ። ፈለገ የሚባለው ዛሬ ዲስአፖይንትድ ነው ያደረገኝ። አነስት እናውራ ከተባለ በጣም እንግዲህ እዚህ ቤት ውስጥ ክርክር ብዙ ጊዜ አድርገን እናውቃለን ምናምን። 10 የማለቃቀስ የለብም። 1 ደቂቃ 4 እና 5 ደቂቃ ሊያንጨረጭራ አይገባም። አሁን ለምሳሌ የሆነ ሰዓት ላይ እሱ ሲናገር ነበር። ከዛ ወዲያ 4 ደቂቃ እሰጣለሁ አልክ ነው አልሰጥ 5 ደቂቃ ለ1 ደቂቃ ልዩነት ሲጨቃጨቅ ነበር። እኔ ያ እውነቱን ንገረኝ ካልከኝ አግባብ አይደለም፣ ትክክል አይደለም። 1 ደቂቃ ምንም የሚፈጥረው ልዩነት የለም። ግን ሀሳብ አለው፣ ጎበዝ ነው። ሀሳቡን በደንብ አድርጎ ተንትኖ ለሰው ማስረዳት፣ ሰው አንደርስታንድ እንዲያደርጉ ማድረግ ይችል ነበር እና አወጣጡም ትክክል አይደለም ብዬ አስባለሁ። ተሸናፊ ነው። በቃ አንድ ሰው መድረክ ክፈትልኝ ብለህ ከከፈትክ በኋላ ገብተህ መድረክ ጥለህ ወጣ ማለት ተሸንፋል ማለት ነው። ይሄ ምንም እኮ ይሄ የትም ቦታ ብትሄድ ዳያሎግ ስታደርግም ወይም እንደዚህ አይነት ዲቤት ስታደርግ ዲቤቱን ጥሎ የሚሄድ ሰው ተሸናፊ ነው። ዛሬ አንደኛ ልጁ ኦርቶዶክስ ወክሎ መምጣት አልነበረ። እኔ እንደውም እውነቱን ንገረኝ ካልከኝ ቴዲ እንደ ፖለቲካ ውስጥ እንዳለው ሰው ሆን ብሎ ያረገም ይመስለኛል። ዛሬ ሆን ቢከት ከነዚህ ልጆች ጋር አንድ ላይ ቁርጥ የሚበላ ነው። እኔ ብዙ ጊዜ አይቼዋለሁ፣ ጌም ይጫወታል ምናምን። ሆን ብሎ እንደውም ለመሸነፍ ከውስጥ ሌላ ዲል አድርጎም ሊሆን ይችላል ተሸንፎ ለመሄድ ብዬ ነው እንጂ የማስበው እውነትና አውራ ዲቤት እያደረክ ጥለህ ልትሄድ ናቸው። ለምንድን ነው ጥለህ የምትሄደው? ዲቤት ምን አቋርጠህ? እንደውም ዛሬ እንደውም ከተቻለ ትክክለኛ አማኝ ከሆነ ማድረግ የነበረበት ምንድነው 25,000 ሰው ብዙ ሰው ነው። ከዚህ ውስጥ አትሊስት የሆነ ሰው ኦርቶዶክስ ማድረግ ይችል ነበር። ዛሬ ሳምሃው ይሄንን እኮ ያንተን መድረክ እኮ መጠቀም ያለበት ሰው ለመሳብ ነው አይደል? ሰው ወደ እሱ ለመሳብና ሰው እዛ እንትን ውስጥ አማኝ እንዲሆን ነው። ዛሬ ያንን አላደረገም። ጥሎ ነው ሄደው፣ ተሸንፎ ነው ሄደው ብዬ ነው የማስበው። እና መጀመሪያም አንደኛ በጣም ያውቃል ልጁ፣ ጎበዝ ነው። አነስት እናውራ ከተባለ እኔ እውነቱን ንገረኝ ካልከኝ የመጣው ልጅና እሱ
የእውቀት ልዩነት አላቸው ብዬ አስባለሁ። እኔ እንደማስበው ፈለገ ከሱ ይበልጧል፣ ግን ያንን አልተጠቀምበትም በስነስርዓት እና ጥሎ መውጣት የለበትም። ኔክስት ታይም መዝሙር የሚባለው ልጅ እኔ እንደዚህ ኢግኖራንስ የሆነ መሀል ላይ 50 ሺህ ጊዜ የሚያቋርጥ ሰው ማቋረጥም የለበትም። በቃ የሆነ ሰዓት ላይ ረጋበል እንደዛ ነው የማውቀው ዲያቆን እና መዝሙር የሚባለው ልጅ ብታመጣውና ሞር ይሄ ከንት ቢከራከሩ ደስ ይለኛል። መዝሙር በጣም ጎበዝ ነው፣ አይቼዋለሁ ብዙ ጊዜ አነስተና ወረከተባል እና እኔ ዛሬ በእንትና እንደ አንድ ኦርቶዶክስ ተከታይ ግን ያው በፖለቲካ ውስጥ ነኝ ሙስሊም ብሔርተኝነት እንትን ውስጥ የለውም ሃይማኖት ውስጥ የለውበትም። ዛሬ ደስ አላለኝ ያረጋቸው ነገሮች ስፔሻሊ መጨረሻ ላይ እኔ አልፈልግም ብሎ መውጣቱ እንደ አንድ አማኝ ዛሬ አዋርዱኝ ነው የወጣው። አነስተና ወረከተባል ልጁ ላይ ሃርድ እንትን ማድረግ ይችላል፣ ጎበዝ እንደሆነ ስለማውቅ ከዚህ በላይ ማድረግ ይችላል፣ ከዚህ በላይ ሰው ማሳመን ይችላል ብዬ አስባለሁ እና ዛሬ ያደረገው ነገር ትክክል አይደለም። ግን ያው አንተ ራሳቸው መጥተው ነው ጠርተው አንተን እንተማመናለን ብለው መጥተው አነጋግረው ነው የመጡት። እስከዛ እስከሆነ ድረስ ግን አወጣጡ ላይ ግን እኔ በጣም ደስተኛ አይደለሁም። አወጣጡ ተሸንፎ ነው የወጣው። ምንም ይሄ ድና ልታደርግ አትችልም። እኔ አማኝ እንደዚህ በጣም እምነት ውስጥ የለም። ዛሬ ግን ያደረገው ነገር ትክክል አይደለም እና እንደው ብትችል ሌላ ጊዜ ይሄ ልጅ ዛሬ የመጣው ልጅ ተናገር ምናምን የሚባለው ልጅ ከመዝሙር የሚባለው ልጅ ጋር እንትን ብትለው ጥሩ ነው ብዬ አስባለሁ። እኔ ከዚህ በኋላ ማነው ስሙ እንትና ዲቤት ባረግ እንደዛ ኢንኮምፒተንት ነው። ዲቤት ባረግ ደስተኛ ነኝ። ሌላ ሰው ዲቤት ቢያስደርግ ጥሩ ነው። ቢካዝ ዲቤት አደራረጉ ትክክል ኦልሞስት ስድብ እኮ ነው። ይህንን አላረግም። 5 ደቂቃ 1 ደቂቃ ልዩነት ምን ሊያመጣ 1 ደቂቃ ልዩነት አንተ ድባንክ ታደረገዋል ሀሳቡ አይደል? ምንም እኮ ይሄ ሪያሊቲ ነው። ድባንክ ታደረገዋል ሀሳቡ ያመጣውን ሀሳብ ዲባንክ ማድረግ ወይንም ራስን እና ቱማሽ ደግሞ ምን ሲያደርግ ነበር? እኔም አልወደው ምን እንደሆነ ነገር እችን ብቻ ብዬ ልጨርስ። ዲፌንሲቭ የሚወር ሰው ዲቤት ላይ ዲፌንስ የሚያደርግ ሰው አይመችም በጣም እና ቱማሽ ዲፌንስ ሲያደርግ ነበር የነበረው እና ሞር ኤክስፔክት ያደረግኩት እኔ ሞር እንደውም በዛኛው ሳይድ ያለውን እንደ እምነት ከሆነ በዛኛው ሳይድ ያለውን ሞር ያጋልጣል ብዬ ነበር። ዛሬ ያደረገው ነገር ትክክል አይደለም እና ሌላ ጊዜ እውነትን ለመናገር መጨረሻ ላይ ግን ያው አንተ ጋር ትንሽ ቅሬታ ያለኝ መጨረሻ ላይ ሲወጣ ልጁ ተናገር የሚባለው ባይናገር ጥሩ ብዬ ነበር ማሰብ። እሱ ለምን መሰለህ እኔ ለፕሪንሲፕል ታማኝ መሆን አለብኛ። ኤርሚያስም ለምሳሌ አኩርፎ ቢወጣ እኔ እያንዳንዱን ነገር እኮ አኮርዲንግሊ ነው ማስኬደው። እኔ ቴሌግራም ላይ ጽፌ በቅደም ተከተል ክሮኖሎጂካል ኦርደሩን ጠብቄ ነው። መጨረሻ ላይ ሰመራይዝ ታደርጋላችሁ ካልኩኝ 10 ደቂቃ የሚሆን 1 ሰዓትም 2 ሰዓትም ሰጥሃለሁ ካልኩኝ አንተ ስብከትን ሰብከት ወጣለሁ። አንደኛው ከወጣ ግን ለቀረው ሰውዬ ልክ በመርህ መሰረት መስጠት አለብን። ለምሳሌ ኤርሚያስ ቢወጣ ለሱ ሰጠዋል። ሁለተኛ እንወያያለን ብሎ ጠይቆኝ ራሳቸው ቪዲዮ ሰርተው አወያየን ካሉ አንደኛው ቢቀር ለምሳሌ እንዳትመጣ ሲባል ነበር። ባይመጣ ኖሮ ቀድሞ ለመጣው መድረክ ሰጣለሁ አይደለም። ፌር መሆን አለብኛ። አንተ ሰዓትን ጠብቀህ ከመጣ እወያያለሁ ካልክ መጨረሻ ላይ ደግሞ ሰመራይዝ ታደርጋለህ። ከበቂ በላይ ደቂቃ ሰዓት ሰጣለሁ ካልኩ ለምንድን ነው የምትሄደው? ለምንድን ነው ገባህ አይደለም? እሱ ነው። አንዳንድ ጊዜ የግል ድክመቶቻችን ካሉ የግል ድክመቶቻችንን ምንድን ነው መሰለህ ኤክስተርናላይዝ የማድረግ ነገር አለ። እንዳልከው እኔ መዝሙረ ያሬድ በጣም ትሁት ልጅ ነው። አንዳንዴ ኢንሰልት እንኳን እያደረግከው በትህትናው የሚገዛህ ልጅ ነው። ተናግሬያለሁ፣ ፐብሊክ ሪካርድ ነው። እንዲህ ያሉ ልጆች አሉ። ነገ ከነገ ወዲያም እራሳቸው ሲጠይቁ ነው። እኔ ፖለቲከኛ ነኝ። በመንፈሳዊ ጉዳይ ቴዲ ላይ ግን ፖለቲካ እሰራለሁ ካልክ ደግሞ እኔም ፖለቲካ ልሰራብህ እችላለሁ። ምክንያቱም እኔ ላይ ልታላከክ ከሆነ አንተም የማትወጣው ጥያቄ ውስጥ ትገባለህ። ቀን ቀን አብረህ እየዋልክ ቀን ቀን ቁርጥ እየቆረጥክ ቀን ቀን የምታደርገውን ነገር እያደረግ ማታ ማታ ደግሞ ወገንተኛ ነህ። ማንን ለመሸወድ ነው? በተደጋጋሚ እንዳልኩት ኢትዮጵያ ውስጥ ያሉ እምነቶች በሙሉ የኛ ናቸው። እኛንን የምንጠብቃቸው ወይ እናቶቻችን ወይ ዘመዶቻችን ወይ ጓደኞቻችን ያመልካሉ አይደለም። የኦርቶዶክስ መድከም እኮ የሁላችንም መድከም ነው። የፕሮቴስታንት እምነቶች ወይም ደግሞ የወንጌል አማኞች መድከም የሁላችንም መድከም ነው። የእስልምና ሃይማኖት ተቋማት መዳከም የሁላችንም መዳከም ነው። የኔ ሳቤ እንደዛ ነው ለማለት ያለው። ግን እንትን ያው መጨረሻው ሰዓት ላይ እኔ እንደንትን ልጁ ስለሌለ ያው እንትን እንዳይሉ ነው እንጂ ግን ይሄንን እዚህ አንዳንድ ኦርቶዶክስ ልጆች ፌር አልነበረም ካላችሁ ቤተክርስቲያን ኦፍኮርስ ልጁ ቤተክርስቲያን እኮ ይናገራል እኮ። ይሄ ዲቤት ነው። ዲቤት ላይ የማይነገር ነገር የለም እና ያንን ነገር ካልም ሆኖ ካለበለዛ ዲቤት የማድረግ አቅም የለውም ማለት ነው።
ካልም ሆኖ ከዛ በኋላ በራሱ ሰዓት ደግሞ በተሰጠው 5 ደቂቃ 10 ፖይንት የሚሆን የፈለገውን ፖይንት አክሮስ አድርጎ ሳምሃው ድጋፍ ማግኘት ነበር የነበረበት። አወጣጡ ትክክል አይደለም። ይሄንን ምንም ድና ልናደርግ አንችልም እና በዛ መሰረት ነው። ግን ያው መጨረሻ ላይ ያቺ ነገር ባትሆን ደስ ይለኝ ነበር። ግን ኦቨርኦል ግን አሪፍ ዲቤት ነበር። ግን ፈለገ የሚባለው ጎበዝ ነው። እኔ በጣም ማድንቀው ልጅ ነው። በጣም ጎበዝ ነው። አቅም አለው ብዬ አስባለሁ። ዲቤት ግን በጣም ይናደዳል ቶሎ እና መዝሙር የሚባለው ልጅ ኔክስት ታይም አምጥተህ ከሌሎች ጋር እንደዚህ ብንሰማ ጥሩ ነው ብዬ አስባለሁ። ቴንኪው ዘር ያዕቆብ። ያቢ እንዴት ነሽ? ቴዲ እንዴት ነህ? ሰላም ብያለሁላችሁ። በነገራችሁ ላይ እዚህ ውስጥ የገባችሁ ሰዎች የኔ የምትሏቸው ድክመቶች ካሉ ቴዲ ጋር ስለመጣን ይህን ብንለው ቅር ሊለው ይችላል ምናምን ብላችሁ ምንም እንዳደብቁኝ። ሀራን ፈራም በቃ አይናችሁ የታዘበውን ነገር ሁሉ ነገሩኝ። ምክንያቱም እኔ ሰው ነኝ፣ አምኖት 100% ፐርፌክት አይደለሁም እና ቢያንስ እኚህ ነገሮች ቢስተካከሉ የምትሏቸው ነገሮች ለእኔም ስለሚጠቅሙ ነገሩኝ፣ እንዳትፈሩ ለማለት ያለው። እሺ ያቢ ቀጥይ። ቴዲዬ ምንድን ነው መሰለ ጥሩ ውይይት ነው ያደረግከው። ትንሽ የልጆቹ እንትን ላይ ነው አታክ መደራረግ ላይ ነው ያተኮሩት እንጂ ትምህርት ማስተማሩ ላይ አይደለም ያተኮሩት። ያ በጣም ዲሳፖይንት አድርጎኛል። ትምህርት ቢያስተምሩ ኖሮ ጥሩ ነበረ። አታክ ከመደራረግ ሌላ ማለት ነው። ሌላው ነገር ደግሞ ማነው ፈለጋ አንድ ነገር አስረድቷል። በመጀመሪያ ደረጃ ስለ ቅዱሳን መጽሐፍትና ስለ መዋለ ቤተክርስቲያን ከመነጋገራችን በፊት ለእናንተ ከማስረዳታችን በፊት አለ ለፕሮቴስታንቶቹ ማለት ነው። ከማስረዳታችን በፊት በመጀመሪያ የሆነውን በክርስቶስ ላይ መጀመሪያ ላይ መስማማት አለብን በመጽሐፍ ቅዱስ መረጃ ላይ የሚል ነው የእሱ ፖይንት። ያንን መጀመሪያ ሳንግባባ ማንግባባባቸው ብዙ ፖይንቶች እያሉ በትልቁ በክርስቶስ ላይ ራሱ ሳንስማማ ስለኛ መጽሐፍ ቅዱስ ስለኛ ቅዱሳን መጽሐፍ ቅዱስ ሳይሆን ስለኛ ቅዱሳን መጽሐፍት ለመነጋገር ከመሄዳችን በፊት መጀመሪያ በትልቁ ፖይንት ላይ መነጋገር አለብን ነበረ የእሱ ሀሳብ እና ያንን ላለመነካካት የፈለገ ይመስለኛል። እዛ ውስጥ ላለመግባት ያ ልዩ ራሱን የቻለ ዲስከሽን ከነሱ ጋር ማድረግ የፈለገ ነው የሚመስለኝ ፈለገ የነበረው እና ግን ያንን እድሉን አላገኘም። ያኛው ልጅ በጣም አታክ ነበረ የሚያደርገው። ፈለገም ደግሞ ያው ኢትስ ላይክ ሌስ እንትን ሆኗል። ዛሬ በጣም አርጊመንት ማድረግ አልቻለም። ጥሩ እንትን ስቴትመንት መስጠት አልቻለም። ጥሩ ብሬክ ዳውን አድርጎ ሰዎችን ማስተማር አልቻለም። ያንን ጌን ማድረግ አልቻለም። ያ ትንሽ እንትን ብሎኛል። ቢሆንም ግን ጥሩ ውይይት አድርገዋል። ጥሩ ዘር ያዕቆብ ብሎታል ቅድም። ፈለገ በጣም በጭንቅላቱ ይሄ ቀረ የሚባል ሰው አይደለም። በጣም ይበልጠዋል። ጎበዝ ልጅ ነው። ትዝ ይልህ እንደሆነ ቴዲ አንተ ቤት ገብቶ መጀመሪያ ላይ እንዴት እንዳስደመመን ሁላችንም ተደመን ነበር ያዳመጥነው። በጣም የሚገርም ልጅ ነው። በጣም እውቀት ያለው የተሞላ። አሁን ግን እዚህ ጋር አይ ዶንት ኖ ዋይ ላይክ ዩ ኖ ኢትስ ላይክ ዲቤት ነው ያደረጉት። በቃ ለአታክ መደራረግ ላይክ እኔ እበልጥሃለሁ እኔ አልበልጥህም የሚል ነገር ነው እና ላይክ ያንን ብሬክ አድርጎ እዛ ጋር ግን እስኪ አንድ ጥያቄ ልጠይቅሽ። እንዳልሽው ከዚህ ቀደም እኔ ጋር መጥቶ የመከራከሪያ ነጥቦችን በጣም ዌል ኦርጋናይዝድ በሆነ መንገድ አቀርቧል። አሁን ለምሳሌ አንድ አወያይ ጋር ስትመጪ እኔ ቲክቶክ ዩዘር ኔም እና ፓስወርድ ክሬት አድርጌ ለስሜት የገባው ልጅ አይደለም። እኔ የሚዲያ ልጅ ነኝ። እያንዳንዱን ነገር አውቀዋለሁ። ጨርሶ መምጣት የነሱ ስራ አልነበረም። ለምሳሌ ወደ እኔ ከመምጣታቸው በፊት እኔ ዩኒጋ እኮ ገብቼ ትናንት ጠይቄያቸው ነበር። የምትወያዩበትን አጀንዳ ጻፉልኝ ብያቸዋለሁ። እኔም እንዳነብና አድማጭ ተመልካቾቼም እንድነግራቸው ማለት ነው። ስለዚህ ይዋጣልን ብለው ቪዲዮ ከመስራታቸው በፊት በምን ጉዳይ እንደሚወያዩ ጨርሰው መምጣት ያለባቸው እነሱ ናቸው አይደል ወይስ አወያዩ ነው? ይሄ ነገር እንዴት ነው? የአንተ አወያይ ላይ ደግሞ እኔ ትንሽ እንትን ያደረገኝ እዚህ ጋር ምንድነው ያ ሁሉ ጭቅጭቅ እንዳይፈጠር ደቂቃውን ብታስተካክለው ማለት አንድ ሰው ጥያቄ ሲጠይቅ በደቂቃ ይጠይቅ፣ ከዛ ያኛው ሰው ደግሞ ይሄኛው ሚዩት አድርጎ በአጠቃላይ ይሄኛው ይመልስ። እንደዛ ቢሆን ኖሮ ምናልባት ሞር መረዳት ይኖረን ነበረ፣ እነሱም እዚህ ውስጥ አይገቡም ነበረ። አሁን እኮ በቃ እኔ ቀድሜ ቶሎ ልናገር የምናገረውን ቶሎ ያኛው ደግሞ በቃ አልመለስክም፣ ይህን ጠይቄው ነበር አልመለሰም። ያ እየመለሰ እያለ ደግሞ ያንተ እንትን ያየሁት ያኛው እየመለሰ እያለ ይሄኛው አልመለስክልኝም ይላል። በቃ ያኛው እየተናገረ ነው፣ አንተ እዛ ጋር አቁሙ ትላለህ። በቃ ላይ ጨበራ ሆነ ማለት ነው። እያንዳንዱ ነገር አውቃለሁ። ለምን
ባኬንድ ፎርዙ ምን እንደሆነ እኔ ሳይገባኝ ቀርቶ አይደለም እየገባኝ እንዳልገባኝ ሆኜ ነው። ይገባኛል ጋይስ 100% አውቀዋለሁ ችግሩ ምኑ ጋር እንደሆነ። ግን ለዛ ነው መጀመሪያ የምትወያየው በመጽሐፍ ቅዱስ ብቻ ከሆነ በመጽሐፍ ቅዱስና በመጽሐፍ ቅዱስ ብቻ። በኋላ ላይ ደግሞ ፈቀድክላቸው አያኛው። ምክንያቱም ያ ሲያስረዳ ገድላት ውስጥ እየገባ ካስረዳ እዚህ ጋር ደግሞ ከገድላት እሱ ደግሞ ሲያስተምር ይሄው ስታስተምር ከገድላት እየጠቀስክ አስተምርሃል አለው። ስታስተምር የምታስተምር ከሆነ ስትጠየቅ ደግሞ ለመጠየቅም ደግሞ ኦኬ ፈቃደኛ መሆን አለብኝ ማለት አለብህ። ወይም ደግሞ ካልሆነ ለጊዜው እነዚህን አናካትትም እነዚህን ብቻ። ፈለገ ግን ይፈልግ የነበረው ነገር ምንድን ነው? ስለ ገድላት ጉዳይ ሌላ ጊዜ ሌላ ፕሮግራም፣ ስለዚህ ስለአሁኑ ስለ ስግደት ስለ ቅዱሳን ለእያንዳንዱ ነገር ሌላ ጊዜ ነበረ የሚፈልግ የነበረው እኔ የሚመስለኝ እንደኔ መረዳት። ግን ዛሬ በአጠቃላይ ግን አርጊመንቱን ትንሽ አልቻልም። እንደ እውቀቱ አይደለም እንደ ማንነቱ አይደለም። እኔ መዝሙረ ቢመጣ በጣም ደስ ይለኝ ነበረ እዚህ ቦታ ላይ ትንሽ ማለት ሰዎችን አስተምሮ ቢሄድ ራሱ በጣም ደስ ይለኝ ነበረ። ትንሽ ያልተፈጠረም ግን በቤቱ ከፍቶ እያስተማረ ነው። ሁሉም እያስተማሩ ነው። ያ ደስ ይላል። ግን እዚህ ያለው ሰው ትንሽ መረዳት ጊዜ ቢያገኙ ጊዜ ቢወስዱ ክርክር ብቻ ባይሆንና ጊዜ ቢወስዱ እንደዛ ነበር እላለሁ። ቴዲዬ መልካም ነው ያደረከው። አንተም እንግዲህ የበኩልህን እየተማርንበት ነው የምንሄደው። አንተም ትማርበታለህ ከነበረው ከበፊቱ። ነገ ደግሞ የተሻለ ውይይት ትፈጥራለህ። ደቂቃ መስጠት አለብህ። ይሄ ላይክ ነው በሰዓት እንደሚያደርጉ። ኧረ እኔ እኮ ላገልግላቸው እንደው ልርዳቸው ብዬ እንጂ እኔ ስራዬ ፖለቲካና ማህበራዊ ነክ ነገር ላይ ነው የሚጫወተው። ኧረ ቴዲ ይሄማ በጣም ትልቅ ነገር ነው። ብዙ አሉ የእምነት አባቶች በዚህ ጉዳይ ላይ እንወያይ ምናምን ይሉኛል። ኦኬ ካመናችሁብኝ እኔ ደግሞ ለዚህ ከበቃሁኝ እኔ ለራሴ በዓለም ያለው ልጅ ለዚህ ትልቅ ነገር ነው አወያየን ካሉኝ ኦኬ ምን ገዶኝ በሚል ነው። በተረፈ ግን ነገ ከነገ ወዲያ ስትወያይ እኔ ጋር ስትመጣ መጀመሪያ ጨርሰህ ቪዲዮ ሰርተህ ካልጣመህ ደግሞ መቅረት በቃ ለመምጣት የቃል ሙላት ያለው ሰው ደግሞ አሉ ወንጌል አማኞች ከኦርቶዶክስ ከሌላው። ይሄ ነገር እንዴት ነው ይሄ ውይይት ወዴት ሊሄድ ይችላል ብለህ አስቀድመህ እንትን ብለህ ነው መምጣት ያለብህ። ከገባ በኋላ ግን አንዴ ሜዳውም ይኸው ፈረሱም ይኸው ካልኩኝ እኔ በህግና ስርዓት ነው እንትን ብለው 8 ደቂቃ ላንተ እሰጥሃለሁ፣ ለሌላኛው 4 ደቂቃ አልሰጥም። በቂ ደቂቃ አስጣችኋለሁ። ይህን ብዬ ነው የተወያዩት። ኢትስ ኦኬ። በተደጋጋሚ እንደተናገርኩት ድክመትም ካለ ድክመቱ የግለሰቡ ነው እንጂ የሃይማኖቱ አይደለም። ጥንካሬ ካለ ደግሞ ጥንካሬውም የወጡበት ሃይማኖት ነው ለማለት ያለው። ቴንክ ዩ ብዬ ቡካ ምን ትያለሽ? ቴዲ እንደምን ለመጀመሪያ ጊዜ ገስት ላይ ዛሬ መጥቻለሁ። ዛሬማ ያውቃ ሃይማኖት ነገር እሺ። አይ በጣም ተገርም ያለው አክቹሊ ከትናንት ጀምሮ ነበርኩኝ አንተን ሲደውሉ እና ሲፈልጉ። ከዛ በፊት ፈለገ ቪዲዮ ሰርቶ ጥሪ እንዳደረገለት አይቻለሁ። ከዛ በኋላ ዮኒ ቤት ነበረ እየተነጋገሩ እያለ ፈለገ መጣና ለምን በቃ እንነጋገርም ተባለ። ለአንተ ተደወለልህ፣ መጣ። በምን እንደሚወያዩ አወሩ። ላይ በስዕለ አድኖ ነው የተባለው እና እኔ በደንብ ሰምቻለሁ። እኔ ስልኬን ቢስላለኝ እንጂ ሬከርድ እያደረኩ ነበር፣ ግን አንዱንም ሴቭ አላረገልኝም እና ከዛ በኋላ ግን አይ ቲንክ ፈለገ ላይ በጣም ጫና የመጣ ይመስለኛል። እንዳይገባ ድቤት እንዳያረግ እዚህ በጣም ከዚህም ቪዲዮ ተሰርቶበታል እና እኔ እንደውም በመገናኘታቸው በጣም ደስ ብሎኝ የምጠብቀውም ነበር። ምክንያቱም ፈለገም እውቀት ያለው ልጅ ነው፣ እርሚም እንደዛው እና በጣም ደስ የሚል ድቤት እንሰማለን ብዬ በጣም በጉጉት የጠበኩት ድቤት ነው እና እንደውም አንዳንድ ሰዎችን እየጠየቅኩ ነበር። አይሆፕ አይቀርም፣ አይሆፕ ካንስል አያደርግም እያልኩ ነበር። ፋይናሊ እንደሚመጣ ሰማው እና ከሰማው በኋላ ዩ አር ሪሊ ላይክ ፕሮፌሽናል ድቤት የምታደርግ ነው። እኔ አንዳንዴ አንተ ጋር ስመጥቼ ሳይ የሆነ የዚህ የአሜሪካ የፖለቲካ ሰዎች ድቤት እንደሚያስደርጉ ነው የምታደርገው እና አይ ላቭ ዘ ዌይ ዩ ዱ
ድቤት የምታደርገውን በጣም ነው የማደንቀው እና አንተን ሲመርጡ እኔ ራሴ በጣም ነው ደስ ያለኝ። ምክንያቱም ይመስለኛል የፈለገ ችግሩ የድቤት ካልቸር በደንብ አንተ አልተረዳም ብዬ ነው የማስበው። ለምሳሌ አሁን ጥያቄ ይጠይቃል ይመልስና ከጠየቀ በኋላ አይጠብቅም። ከዛ በኋላ ደግሞ አይጠብቅም። ከዛ ደግሞ እሱ ደግሞ ኤርሚ ደግሞ ስጠይቀው በመሀል ደግሞ ኢንተራፕት ያደርጋል። በመሀል በጣም ኢንተራፕሽን ያበዛል። ኢቭን ትክክል ቢመልስም ቁጭ ብሎ ጠብቆ የራሱን ማስረዳት በደንብ ህዝቡን የራሱን ነገር በደንብ ማስተማር እየቻለ ሄድና ቴክ አድቫንቴጅ። ምክንያቱም ልክ አይደለም የለውም ምናምን በማለት ብቻ ነው ያጠፋው የጥያቄውን ፓርት ማለት ነው። የመጀመሪያው ፓርት ዳትስ ፋይን ላይክ እሱም የራሱን ተናግሯል ደስ በሚል ሁኔታ፣ ኤርሚም እንደዛ። ግን ችግሩ የመጣው የጥያቄ ባክ ኤንድ ፎርድ ላይ ነው እና የድቤት ካልቸሩን አልተረዳውም ብዬ ነው እኔ የወሰድኩት የፈለገን። ምክንያቱም ባይመልስ ያ ፓርት የተቃራኒው ፓርት ባይመልስ ኦኬ ብሎ መልሶ የራሱን በደንብ አስረድቶ ያልፍና ህዝቡም የሱን ይወስዳል ይማራል ማለት ነው። he did not do that እና በመጨረሻም ደግሞ አንዳንዴ አይ ዶንት ኖ ስሜታዊ ሆኖ የማይሆን ቃላቶችን ሲያወራ ነበረ። ህዝቡ በጣም 23,000 ከዛም በላይ ሰው እያየ ነበረና እንደምትለው ህዝቡን ድቤት እስከመጡ ድረስ እውቀትና ከእውቀት በላይ ደግሞ ህዝቡን ማክበርም አለባቸው። እዚህ ቁጭ ብሎ የሚሰማ ሰው ጊዜውን ሰዓቱን ጠብቆ እነሱን ለመስማት የሚመጣ ሰው ሬስፔክት ማድረግ ነበረበት። አንዳንድ ቦታ ኢሞሽናል ሆኗል። በአፍ አትጸዳዳ ምናምን አይነት ነገሮችን ተብሏል እና ኦኬ ተናዶ ይሆናል ኢሞሽናል ሆኖ ይሆናል። ግን ከዛ በላይ እኔ ጠብቄው ነበረ እስከ መጨረሻው ድረስ ሰመራይዝ አድርገው በደንብ የራሱንም በደንብ አስተምሮ ኤርሚም የራሱን ተናግሮ ሰመራይዝ አድርጎ ቆንጆ በሚሆነው ነገር ላይ ያልቃል ብዬ ነበር። ግን ተናደደ። አድሎ የምታደርግ መሰለው። ግን አድሎ አይደለም። አንተ በጣም ፌር እንደሆን ትዕግስትን በጣም ነው ያደነኩት። በጣም ኃይለኛ ትዕግስት አለ። በየሰዓቱ ነበረ ኢንተራፕት የሚያደርገውና you didn't even mute እንኳን አላረከውም። you let him talk እና እሱ ነገር እኔ ደግሞ በአንተ በኩል እንዴ አትሊስት ስታፕ አድርገው ከዛ ተናገር ብዬ ነበር የምለው። ግን ትዕግስት በጣም ጥሩ ነው። you let him talk ሁሉንም እንዲጨርስ አድርገዋል። ኤርሚን ደግሞ ያደነኩት የእውነትም ቤትን አክብሯል። ኤርሚ ራሱ ዛሬ ጸባዩ በጣም ካልም ሆኗል። እንደዚህ ሲሆኑበት እሱም ይናደር ነበር፣ እሱም ይናገር ነበር። ግን የእውነት ህዝቡንም አንተ ያንተ ቤት እንዳከበረ አሳይቷል፣ በጣም አሳይቷል። እና መጨረሻ ላይ የተናገረው በጣም ደስ ብሎኛል። ስለ እግዚአብሔር ተናግሮ የወጣው በጣም ደስ ብሎኛል እና አደንቀሃለሁ። በጣም በጣም ማከብር እምወድ ሰው ነህ። ቀጥልበት። ድቤት ስታስደርግ you are very professional፣ በጣም ፕሮፌሽናል ነህ እና የአሜሪካውን ድቤት የማይ ነው ይመስለኛል አንዴ። እሺ ዋናው ነገር እኔን አምኖ ወይም ደግሞ እኔን አክብሮ የሚወጡ ሰዎች ስህተትም ሆነ ትክክል ፍንትው ያለ ነገር አድማጭ ተመልካች መስማት አለባቸው ብዬ አምናለሁ። አሁን እኮ መከራ ውስጥ የገባ ነው። የሆነ ቦታ ላይ ውይይት ይደረጋል። እኔ አሁን ጓግቼ አደምጣለሁ። ለማድመጥ ቁጭ ስል በቃ ጭቅጭቅ ነው። ጭቅጭቅ ደግሞ ወይ እውቀት አታገኙበት። በቃ የሆነ የቆጪ ገበያ ነው የሚሆነው እና ገበያ እንዳይሆን ነው። እኔ ሁለተኛው ዙር ላይ በተለይ ሲጠያየቁ ከባዱ ዙር እንደሆነ አውቀዋለሁ። ምክንያቱም የመጠያየቂያ ቦታ ነው። ሲመጡም አንዳቸው አንዳቸው ለማረም ትክክል ነው ምናምን ብሎ በቃ ያንተ ትክክል ነው ለማለት እንዳልሆነ ሁላችሁም ታውቃላችሁ። ለዚህ መዘጋጀት ያስፈልጋል። እኔ ዲቤት ለማድረግ ሰው ሲመጣ በተደጋጋሚ እንዳልኩት ያንተን የመከራከሪያ ወይ ያንቺን የመከራከሪያ ነጥብ ከተናገርሽ በኋላ ፍርዱን ለአድማጭ ተመልካች መተው ነው። አሁኑኑ ፍረድልኝ መልሻለሁ አልመለስክም ነገር ውስጥ ከገባን አላስፈላጊ ጭቅጭቅ ውስጥ የሄድንበትን ፓርት እሱ ነው ብዬ ነው ያየሁት። እና ያ እንዳይሆን አስቀድሜ ነግሬያቸው ነበር፣ አልሰሙም። የመጀመሪያው ነገር አንደኛው ይጠይቃል፣ አንደኛው ይመልሳል።
ከተመለሰለት እሰየው፣ ካልተመለሰለት ደግሞ የተመለሰለትን ፓርት ያኛው ሪቫይዝ ያደርጋል። ወደ ሁለተኛው ጥያቄ እንሄዳለን። እንዲህ እያልኩኝ በተደጋጋሚ እየነገርኳቸው ነበር። ይሄ እንግዲህ የመጀመሪያው ነው። ከዚህ በኋላ ሌሎች ውይይቶችም ይኖራሉ። ይሄ እንትን አይደለም፣ እንደ ሙከራ በእናንተም ጥያቄ መሰረት ይሄን አድርገናል። ይቀጥላል። ነገ ከነገ ወዲያ የተለያየ ርዕስ እንትን ብላችሁ አስሎንጋስ ትውልድ ያስተምራል ብላችሁ እስካመናችሁ ድረስ በማንኛውም ሰዓት ሬዲ ነኝ። ግን ለመወያየት ስንመጣ ደግሞ አወያዩ የሚያስቀምጣቸው ቅድመ ሁኔታዎች ካሉ እሱን ተግባራዊ ለማድረግ ለመምጣት ቢሆን መልካም ነው ለማለት ያህል ነው። እውቀት ያገኛችሁ ምን ያህሎቻችሁ እንደሆናችሁ አላውቅም። እውቀት አግኝታችኋል። ያላገኛችሁም ደግሞ በሚቀጥለው ታገኛላችሁ ለማለት ያህል ነው። ጥላዬ እንዴት ነህ? ፖለቲከኛው ጥላዬ ዛሬ ሃይማኖተኛው ሐኪም ቤት አካባቢ ነኝ። ምናልባት እንዳረብሻችሁ ቴዲ ከተሰማው እኔ እጅግ በጣም ነገሮችን ሁሉ በመጥፎ ሳይድ አልመለከትም። የሆነው የተደረገው ነገር በሙሉ በጣም አስተማሪ የተማርኩበት ግሩም የሆነው ውይይት ነው። እያንዳንዳቸው ሲያረጉ ሲናገሩት የነበረበትን መስመር ተመልክቻለሁ፣ አይቻለሁ። ትንሽ ቅሬታ የሃይማኖት አስተማሪዎች ናቸው፣ የየግላቸውን ሃይማኖት ይዘው ነው የመጡት። ያ መልካም ነው። ግን የሃይማኖታዊ ስርዓት የሚባለውን ነገር እኛ ፖለቲከኞቹ ከነሱ መማር መቻል አለብን። ይሄንን ቢያርሙት። ከዛ ውጪ እኔ ፈለገ በጣም አስተዋይ፣ ሩቅ የሚሄድ ሩቅ አስተማሪ ሆነ ጥሩ ውይይት እንዳደረገ አይቻለሁ። ስሜታዊነትና አክሴፕታንስ ይሄም ተቀባይነት እንዲኖረው ይፈልጋል። ይሄ ደግሞ አባቶቼ የኦርቶዶክስ ሃይማኖት አባቶቼ የሚያስተምሩበትና የእሱን የሚቀርጹበት መንገድ ሊኖር ይችላል። በእውቀት ደረጃ ግን እጅግ በጣም በሚገርም ሁኔታ በጥሩ ሁኔታ ያስተማረኝ ብዙ መረጃዎችን ያገኘሁበት ሆኜ አልፌያለሁ። ኤርሚያስ የምትለው አታኪንግ ይሄ ምንድነው? ፎልት ፋውንደር ሆኖ ነው ያገኘሁት። ያንን ለሃይማኖት ተከታዮቹ ያንን የሚያስተምርበትን ያንን እውቀቱን የሚሰጥም በተን መንገድ ቢፈልግ መልካም። ኢንተራፕት እንዳላረጋችሁ የሆነው የተደረገው የመጣንበት ያስተማራችሁ የሄዳችሁበት መንገድ እጅግ በጣም በሚገርም በመልካም መልኩ ነው የምመለከተው። ያንተን ሚዛናዊ አይደለህም የሚለውን ነገር ደግሞ ለመናገር የሄዱበትን ሳይ ያንተን ባክግራውንድ ወይም ደግሞ ያለህን ስለማያውቁ ከሰዎች እንደዚህ አይነት አስተያየት ሊመጣ ይችላል። የሚመስሉ ነገሮች ሊኖሩ ይችላሉ። ጥልቅ ማውራት ስለማልችል በሌላ ጊዜ ያው እመጣለሁ እንዳረብሻችሁ። አሁን ግን ከሞላ ጎደል ኢትስ ጉድ። ቴንክ ሶ ማች። ቅድስታችን እንዴት ነሽ? አመሻችሁ። ከፖለቲካ ወደ ሃይማኖታዊ ጉዳይ ላይ እንዴት ነው? እኔ ደግሞ ከትላንትና ጀምሮ ገና እዛ ዮኒ ማኛ ቤትም ቀጠሮውን ስትይዙ ምናምን አንተን ሲጠሩ ምናምን ጭምር አይቼዋለሁኝና ውይይት ማድረግ ጥሩ ነው። ከገና ሲጀምሩም ጀምሮ አይቼዋለሁ። ነገርየው ልዩነት ይዞ የመጣው መቼ መሰለህ? ቀጠሮውን ሲይዙ ነው። ቀጠሮውን ሲይዙ የተለያየ ቦታ ላይ ነው ሆኖ የመጡት። የኤርሚ የወንጌል አስተምሮት ይታወቃል። ሁልጊዜ የኦርቶዶክስን ገድላት ሲያወራ ነው የሚውለው። እነ ፈለገ ደግሞ ስለሱ አንተ የማውራት ብቃትም ፍላጎትም ምንም ሊኖርህ አይገባም፣ አይመለከትህም የሚል ቀደም ሲል ማውራት ያለብን በምንተማመንበት አንድ በሚያደርገን መጽሐፍ ቅዱስ ላይ ብቻ እንጂ የኦርቶዶክስ የሆነውን ገድላትን እያወጣህ ወደ ፕሮቴስታንት እምነት ይዘህ እየሄድክ የምታስተምርበት መንገድ ትክክል አይደለም የሚል የቀደመ ልዩነት ያላቸው ሰዎች ናቸው። ይሄንን ልዩነታቸውን እንደያዙት ነው ወደ ውይይት የመጡት። የሚገርምህ ፈለገ ሲናገር መጽሐፍ ቅዱስ ላይ ብቻ መሰረታችንን እናድርግ ይላል። ያኛው ሲናገር አይደለም ቤተክርስቲያኗ ባላት ሁሉም ነገር ላይ ነው ማውራት ያለብን ይላል። አይተህ ከሆነ ውይይቱ እኮ የተቀየረው የመጀመሪያውን ፈለገ ከተናገረ በኋላ ልክ ኤርሚያስ ይሄ 8 ደቂቃ ነው 10 ደቂቃ ብለው የመጡ ጊዜ ልክ ኤርሚያስ መናገር ሲጀምር ኢሚዲየትሊ ኤርሚያስ ሁሉንም ነገር ሲናገር የነበረው የገድላትን ነበር። እዛ ጋር እኔ ፈለገ ሲቀየር እያየሁት ነበር። አንደኛ ገድላት ለኦርቶዶክስ የማይነኩባቸው የራሳችን እሴት ሌሎች እዚህ ውስጥ ገብተው ለመናገር አይችሉም። ለምሳሌ ኤርሚያስ ስለ ገድላት የሚያወራ ከሆነ ኤርሚያስ ፈለገ በፕሮቴስታንት እምነት ውስጥ ያሉ ቄሶቹ፣ ፓስተሮቹ
ወይም እምነቱን የሚያካሂዱ ሰዎች እንዲህ እያደረጉ ነው ብሎ ዲቴል ገብቶ ስለዛ ቤት ጉዳይ ማውራት አለበት ማለት ነው። የሁለቱ ልዩነት የተፈጠረው እዛ ጋር። ከዛ በኋላ የፈለገ ትልቁ እንትን የነበረው ምንድነው? ይሄን መታገስ ነበረበት፣ ማለፍ ማሳየት ነበረበት ትክክል እንዳልሆነ በተሰጠው ሰዓት። ይሄ ገድላት ነው፣ እዚህ ውስጥ እናንተ አይመለከታችሁም። እያወራን ያለነው የመጽሐፍ ቅዱስ መሰረታችን ይሄ ነው፣ በጋራ ጉዳይ ላይ ብቻ ነው ማውራት ያለብን የሚለውን ነገር አንጥሮ ለተመልካቹ ማሳየት ነበረበት። ዛሬ በትክክል ያሳየው ነገር በጣም ስሜታዊ ያደርጎታል። እንዳልኩ ነው። አይተህ ከሆነ ካንተ ጋርም ሲጋጭ የነበረው እኔ አይ ዶንት ቲንክ ካንተ በዛ ልክ ተረድተዋል ብዬ አላስብም። በቃ የቤተ ክርስቲያኗ እስከሆኑ ድረስ ምንም ጥያቄ ቢጠይቅ ዲፌንድ አድርግ እንጂ እንዲህ ማለት አትችልም ስትለው ነበረ። እሱ ጋር መነሻው ነው ስህተቱ። አየኸው? መነሻው የምናወራው መጽሐፍ ቅዱስ ከሆነ ስለ መጽሐፍ ቅዱስ ላይ ብቻ ነው። ገድላት ላይ ከሆነ ደግሞ ስለ ገድላት ሌላ ርዕስ ይዞ ሌላ ጉዳይ ይዞ የሚመለከተው አካል ማን ነው ብሎ እዛ ላይ ነው መነጋገር የነበረባቸውና ዛትስ የመነሻ ችግር እንዲህ አይነት ስሜታዊ ሆኖ የማናውቀውን ፈለገን በጣም ስሜታዊ አድርጎት ልክ እኛ ፖለቲካው ላይ ስንመጣ ዘሬን አትንኩብኝ፣ በዘሬ አትምጡብኝ ምናምን ብለን ይዘነው እንደምንመጣ የአይደንቲቲ መነካት የተነካበት። ከዛ በኋላ በቃ ፈለገ በዛ ውይይት በጣም እንትን ሲሆን ታየዋለህ። ኤርሚያስ ደግሞ ጥሩ ፖለቲከኛ ነው፣ በነገራችን ላይ በደንብ ተጠቅሞበታል። ዲቤት ሊያደርግ ነው የመጣው። ፈለገን ምኑን ሲነካው ሊያስቀይረው እንደሚችል ያውቅ ነበር። ስለዚህ እሱ በቀጥታ የትም አልሄድም፣ ወደ መጽሐፍ ቅዱስ ወደ ምናምን አልሄድም፣ ገድል ላይ ነው ሮጦ የሄደው። ፈለገን የቱ ጋር የጭንቅላቱን ብሎን እንደሚቀይረው ያውቃል። ከዛ ደግሞ በጣም ስማርትነቱን እኔ በነገራችን ላይ እሱ ፖለቲከኛ ቢሆን ያዋጣዋል። በጣም ስማርትነቱን ያዩት አንተና ፈለገ ስትጨቃጨቁ እሱ በጣም ኩል ነበረ። ህዝቡ ይየው ይፍረደው እንደዚህ አድርገው ምናምን ይላልና በጣም ስማርት ነበር። በነገራችን ላይ በደንብ ተዘጋጅቶበት እንደመጣ ያሳያል። ግን በሁለቱ መካከል የነበረው ውይይት እኔ እንደ ክርስቲያን እንዲያስተምሩን ነበር የፈለኩት። በነገራችን ላይ ዛሬ ያሳዩት ክርስቲያናዊ ስነ ምግባር አይደለም። ክርስቲያን አይናደድም። ክርስቲያን የግለሰብ ነገርን እያነሳ እርስ በርሱ ቀደም ያሉ ተገጥመናል፣ የፖለቲካ እኮ ነው ገጥመናል፣ ዛሬ ተገናኝተናል፣ አባፍህ እንደዚህ አልክ ምናምን የሚል ይሄ ሊትራሊ ፖለቲከኞች ስናደርገው የቆየናቸው አይነት ነገር ነው ይዘው የመጡት። ይሄ ትክክል አይደለም። በነገራችን ላይ ዛሬ ኤርሚያስ ያሳየው ነገር ፕሮቴስታንትን አይወክልም፣ እንትናም ያሳየው ነገር ኦርቶዶክስን አይወክልም። በጣም አደገኛ ነገር ነው። ክርስቲያናዊ ስነ ምግባር ስለ መጽሐፍ ቅዱስ ለመወያየት መተህ ፕሮቮክ ተደራርገህ የጎንዮሽ ተወጋግተህ መሄድ የትኛውን ትውልድ ነው የሚያስተምረው? በጣም አደገኛ ነበርና ሁለቱም ተመልሰው ክርስቲያን መሆን አለባቸው። ኢሹ ግን የጦዘበት መንገድ አደገኛ ነበረ። በጣም አደገኛ ነበር እኮ። ፈለገ ብድግ ብሎ እና ዮኒ ማኛ ቤት እኮ የገባው በየቀኑ ዮኒ ማኛ ይሄን ጉዳይ አንስቶ ሲሳደብ ስለሚውል ነው። ከዛ ዲፌንድ ያደረገ ቤተክርስቲያኑ የጠበቀ ምናምን መስሎት ነው የመጣው እና ኢሹ ራሱ ሲዞር የነበረበት መንገድ የሆነ ነገር ሲሆን የነበረበት ነገር በጣም 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 አደገኛ ነበረ። ግን ከሁለቱም ክርስቲያኖች እኛ እንጠብቃለን፣ ወንጌል እንዲያስተምሩ እንፈልጋለን። ከዛ መነሻቸውን ማስተካከል አለባቸው። የውስጥ ጉዳይ ላይ ነው የምናወራው ወይስ በመነሻ ጉዳይ ላይ ነው የሚለው ነገር ላይ መጀመሪያ ተማምነው አልመጡም። ፈለገ ሲያወራው ሌላ ነው፣ ኤርሚያስ ሲያወራው ሌላ ነው። የቱ ጋር ምን መንካት እንዳለበት ስለሚተዋወቁ ኦልሬዲ እነሱ በቃ ዳርና ዳር ቆመው በጣም የተለጠጠ ጫፍና ጫፍ ቆመው ነው የመጡት ለውይይት እና አንተንም መከራ ያበሉህ ለዛ ነው። በነገራችን ላይ አሁን እዚህ ጋር ምን ትሸንቅረው እንደመጣው አንተ የምታውቀው ታሪክ የለም። ለማወያየት ነው የመጣኸው። እንደውም ትናንት እየሰማሁ ነበረ እንዳነብ እንዳቀው የምትወያዩበትን ርዕስ ላኩልኝ ስትላቸው ነበር። እኔም ትናንት በጣም ትክክል ይሄ ልጅ በጣም ጎበዝ ነው ስለነበረው ይሄን ላኩልኝ ልወቀው ስትል ነበረ። አየህ ያን በራሱ ሳቤ ሌላ ነገር አስቦ መጣ፣ ይሄኛውን በራሱ ሳቤ አስቦ መጣ። እዚህ ሲመጡ ግን ገና ኤርሚያስ የመጀመሪያውን ደቂቃ ሲናገር በቃ ልዩነት ተፈጠረ። ከዛ በኋላ መግባባት አልተቻለም። እኔ እኮ እሱ ነው ያናደደኝ መሰለሽ። አስቀድሜ ላኩልኝ ሊወያዩ ቀጠሮ ያዙት እነሱ ናቸው። አስቀድሜ ላኩልኝ ብያቸው ነበር በውስጥ ቤቱ ከተከፈተ በኋላ አይደለም ቆይ የማጥራት ስራ እንስራ የምትለኝ
አስቀድመህ ነው ተዋይን አይደል? አንተም ማንበብ አለብህ። ዲቤት ለማድረግ ይመጣ ሰው እኮ ያገላብጣል፣ ያነባ። እዚህ አይደለም የምትነግረኝ። አስቀድመህ እኔ ፖለቲካል አዋይ ስመጣ እኮ ቴሌግራም ላይ አስቀድሜ ጽፌላችሁ ነው አይደል የምገባው፣ እንድትዘጋጁ ማለት ነው አይደል? ማንበባችሁ ነው የምትመጡት። ቴሌግራም ላይ ምንድን ነው የመወያያ ርዕሶች? ልትወያይም ስትመጣ ላኩልኝ ካልኳቸው አስቀድመው ልኮልኝ እሱ ርዕሶቻችን እዚህ እንጂ ናቸው ብሎኝ ነው እንጂ መምጣት ያለበት። ላይቭ ከገባው በኋላ ካስገባዋቸው ሪኩዌስት ከላኩ በኋላ ከገቡ በኋላ አይደለም እንዴት ማድረግ አለብን ምናምን ብለን መደናበር ያለብን ለማለት ያለ ነው። እኔም አያግሪ በቃ እኔ ገብቶኛል። ነገርየው ገና ሲጀመር በጣም ከፍተኛ ልዩነት ውስጥ ሆነው ግን ቀደም ብለው በደንብ ይተዋውቃሉ። አይተህ ከሆነ ይጎሻሸማሉ፣ በደንብ ምናምን ቃላት ይጣጣላሉ። በደንብ ነው ይሄ ተጠባብቀ የመጡ ሰዎች ናቸው። ይሄ መድረክ ሲፈልጉ የነበሩ ናቸው። የትላግኘው አግኝቼ አዋርጀው ምናምን የሚል የግል ኢጎ ሁሉ ያለበት አይነት እንትን ነው የሆነው እና ዛት ሴት ግን እኔ መፈልገው ነገር ክርስቲያን እንዲያስተምረን ነው። ዛት ሴት እዛ ጋር ነው አንተ ሸውደው የመጡት እንትኗን ውስጥ ያለችዋን መርዟን በላይ እንትን ሸፍነዋት ነው የመጡት። እዛ ነው የተሰማኝ። ይሁን በብሔር ፖለቲካ ራሱ አሁን ያን ብሔርተኛ ይመጣና የለመድነው ነገር አለ አይደል? አሁን ብሔርተኛው ይመጣና ከደከመ ሲሄድ ብሔርተኛው ምን ስትሆን ደከምክ ብሎ ሊያንቀው ነው። ስለዚህ ቶሎ ብሎ የሆነ ነገር ማድረግ አለበት። እኔ ለዛ ነው አስቀድሜ ሳይኳቸውን ስለማቅ ጥንካሬ የእምነትህ ነው። ለምሳሌ ፈለገ ጠንክሮ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንካሬ ነው። የፈለገ ድክመት የራሱ ነው እያልኩ የምናገረው ለዛ ነው። ምክንያቱም አንዳንድ ጊዜ ይመጡና ነጥብ የጣሉ ሲመስላቸው መጀመሪያ እንዳትገባ እንዳትሄድ አልተዘጋጀም፣ አንዳንዱ ለዚህ ሬዲ አይደለህም አንተ ሊቅርብህ እያሉት ነበር። የተሰሩ ቪዲዮችን አይቻለሁ። አንዲት ልጅ ከእንትን ጋር የተያዘ ተከሳለች መሰለኝ እና ይሄ መጀመሪያ ይሄ ጉዳይ ይለቅ ብለው ቪዲዮ የሰሩትን አይቻለሁ። ግማሹ ደግሞ ግባ ምንም ችግር የለም ያሉት አሉ። እንደዚህ አይነት ውይይቶች ላይ ለመምጣት የሚፈልግ ሰው መጀመሪያ የሚወያይባቸውን ጉዳዮች መጀመሪያ ነቅሶ አስቀምጦ አሳውቆ ነው። ካልሆነ እዚህ አይነት ጨዋታ ውስጥ አልገባም፣ እንደዚህ አይነት ውይይት ውስጥ አልገባም ብሎ መውጣት ነው። ከዛ በኋላ ምክንያቱም እነዚህ አሁን ከአንተ ጋር ሊወያይ የሚመጣው ሰውዬ በተለያዩ መንፈሳዊ ጉዳዮች ላይ ትገናኛላችሁ። በዚህ ጉዳይ ነው ስትወያዩ የምትሉት። እኔ ፖለቲካ ላይ ነው የምውለው፣ እናንተ መንፈሳዊ ጉዳይ ላይ እያወራችሁ ስለምትሉ ማን ምን ሊያደርግ እንደሚችል ማወቅ አለባችሁ ብዬ አስባለሁ። እና አንደኛው ትልቁ ክፍተትን ያየሁበት ፓርት ምንድን ነው? እነዚህን ነገሮች ላይ አቋም ያለመያዝ ነገር። በአቋም በቃ ከሆነ ሆነ እወያያለሁ፣ ካልሆነ ደግሞ አንወያይም። በዚህ ጉዳይ ላይ የቃል ሙላት ያላቸው ዝግጁነት ያላቸው ሌሎች የእምነት አባቶች እነሱ ይምጡ ወይ ጓደኞች ይምጡ። ይሄ ነው። በተረፈ ነገም ቀን እኮ ነው። እነ መዝሙር ያሬድ ደግሞ ሲመጡ ከገድላቶች እየጠቀሱ ቁጭ አድርጎ ሊያስተምሩ ይችላሉ። ይሄ ለራስ መንገድ አለብህ ብዬ አስባለሁ። አለማወቅ ያንተ ድክመት አሪፍ ነው። ይሄ ጥሩ ነው። አሁን ይሄ መጀመሪያ ስለሆነ ለሌሎችም ጥሩ ትምህርት ይዞ ይመጣል። ግን ደግሞ ራሱ የውይይት ፕላትፎርሙ ይሄ ለምሳሌ ጥያቄ ጠይቆ መሀል ላይ መልሶልኛል እንደዚህ ምናምን የምትለዋን ነገር አውጥተሃት ሰዓት ሰጠህ። ለምሳሌ 5 ጥያቄ ከሆነ የሚጠይቀው በዚህ ሰዓት 5 ጥያቄህን ጠይቅ። ለ5ቱ ጥያቄ ለእያንዳንዱ 2 ደቂቃ 3 ደቂቃ ደግሞ ሌላኛው ሰው ያኛው ኢንተራፕት ሳያደርገው በራሱ መንገድ እንዲመልስ ማድረግ። ከዛ ያኛው ደግሞ የመለሳቸው መልሶች ላይ አስተያየት እንዲሰጥ ማድረግ፣ ማንም ኢንተራፕት ማድረግ እንዳይችል ተደርጎ ማለት ነው። እቺ ብትጠበቅ በቃ አሪፍ ውይይት እንሰማለን። እኔ በነገራችን ላይ ሌላ ከዚህ በኋላ ልትወያይ ስትመጣ በግልጽ ነው የምነግርህ። አሁን አወያይን ምናምን ስትሉ መጀመሪያ እማራለሁ ብዬ ነው የመጣሁት። እኔ ቴዲ ልዩ ተጠቃሚ ነው ምናምን ካልክ እኔ ግልጹ ነው የምነግርህ። ማንንም አልፈራም። ከፍለኸኝ ነው መድረኬን ትፈልጋለህ? ከፍለኸኝ አስቀድመህ ከፍለኸኝ በይፋ ስላወያየን ምን ቸርች ውስጥ መባ ትሰበስብ የለ እንዴ? ዴይሊ ኦፈሪንጎች አሉ አይደል? መባ ትሰበስባለህ። እኔ መባ ሰበስባለሁ። ከፍለኸኝ ነው። ካልሆነ ሌላ ቦታ አለ፣ እዛም መወያየት ትችላለህ። ስለዚህ እንደው መታማቴም ካልቀረ አይመስላችሁም? የቴዲ ቤተሰቦች መባ መሰብሰብ አለብን። መባ ሰብስቤ አስቀድሜ
አሁን እኮ እንደውም በፊት ድሮ መባ የሚሰበሰበው መጨረሻ ላይ ነበር። አስቀድሜ ነው የምሰበሰበው። እኔ ለየት የሚያደርገኝ ነገር አስቀድሜ 3 አንበሳ ከሆነ 3 አንበሳ አስወርዳለሁ። ምክንያቱም መዝራት አለብህ። በህዝብ ፊት ይታይልህ አንበሳው በህዝብ ፊት ጎምለል ሲል ታዘራ ጀግና ከሁለት እንዴት ነው የምናጣው? ጎበዝ አንበሳ ብትወስዶ አንተ፣ ነብር ብትወስዶ አንተ አሾፋለህ እንዴ? ቴዲ ነው እንዴ ነብር የወሰደው? አንበሳ ምናምን ሰብስበው ሄዶ ቴዲ ነው እንዴ? አመዶ ቴዲ ነው እንዴ የወሰደው? ማነው አንበሳ የወሰደው? ራስህ ኪስ ነው የገባው። ስለዚህ ቤቴን ከመረጥክ ከዚህ በኋላ ስታስበው ንገሩልኝ እናንተ። መባ ሰተህ ነው የምትገባው፣ አስራትን ሰተህ ነው የምትገባው ከ10%። እሺ ቴንክ ዩ ቅድስታችን ቴንክ ዩ። በነገራችን ላይ ቅድስት በጣም የምናከብራት የምንወዳት ፖለቲከኛ ናት። በፖለቲካ ውስጥ አውቃታላችሁ። ቡላላ ቴዲ ከስንት ጊዜ በኋላ ዛሬ አለ ያንተ በእናትህ እንደውም 15% ያለው አዲስ አካውንቱን ከፈትኩ። ረጅም ጊዜ ከፖለቲካ ምራቅን ዛሬ ከታችኝ ስከታተል ነበር። እኔ የቡዲዝም እምነት ተከታይ ነኝ፣ ግን ከሁለቱ ወደ የትኛው እስቲ እገባለሁ ብዬ ትምህርት ለመውሰድ ነበር የመጣሁት። ግን ከሁለቱ ይልቅ ከአንተ ስነስርዓትን ተምሬ ነው ትዕግስተኝነትና ስነስርዓትን ተምሬ ነው የተገኘሁትና እጅግ በጣም ነው የደነገጥኩት። ምክንያቱም ያየሁት ዲቤት ከታች ያሉትን 22,000 ሰዎችን ያማከለ ሳይሆን ሁለቱ እርስ በእርስ የምንቋቋር የመገፋፋት ነገር ነበር ያየሁት። ምክንያቱም እኔ ብሆን ከሁለቱ አንዱ ቦታ ላይ እምነት ተከታይ እኔ ብሆን አንዱ የፈለገ ነገር ቢለኝ ፑሽ ቢያደርገኝ ስሜቴ መሆኔን ትቼ እታች ያሉ 22,000 ሰዎች ወደ እኔ እምነት እንዲመጡ ነበረ ምሰራው። እኔ ብሆን ማለት ነው ማድረገው በዛ ልክ ነው እንጂ የሁለታችን ሃይማኖት አስመስለን ተከራክሬና ተወጋግቼ አኩርፌት እያልወጣም ያም ማድረግ ግን አልቻሉም። እነሱ ያልተረዱት ነገር እንደኔ ቡዲዝም እምነት የሚከተሉ ብዙ እምነት አልባ የሆኑ ሰዎች ከታች እየተከታተሉ ስለሆነ እነሱን እስቲ መንጭቄ ወደ እኔ እምነት አንጥቼ አድናቸዋለሁ የሚል እሳቤ ያልያዘ ስራ ነው የሰሩት ብዬ ነው የማስበው። እንደውም ያልማያምኑ እንደኔ ያሉ ሰዎች ያንተን ትዕግስተኝነትና ቻይነት እንዴ ብለኔ አሁን ትዕግስቴን አልቆ ነበር መሀል ላይ አንተ እንደው ኖርማል ይሆንክ ነበርና ይሄ የፖለቲካ ጭቅጭቁ ያኔ ስንጨቃጨቅ ያለው ነገር እኔ ለእምነቶቻቸው ክብር ስል ነው። እኔ ለእምነቶቻቸው ክብር ስላለኝ ይብዛ ቢነስም በቃ እዚህ ጋር የሃይማኖት ጉዳይ ለመወያየት ነው የመጣው። እኔ ፖለቲከኛ ቢሆን ማይ ፍሬንድ ጠልዤ ነው ማባረር። ትቀልዳለህ? ለምን ማኬት ታቁኛላችሁ። ትዕግስት የለኝም። በጣም ሰው አከብራለሁ፣ ግን አሁን ትንሽ የእምነት ጉዳይ ስለሆነ ገባ መታገስ አለብኝ። ሁለተኛ ደግሞ ስነ ምግባር ያስተምሮኛል ብዬ የምጠበቃቸው ሰዎች ናቸው። ሰው ራሱ ሲሰድብህ መሰደብህን እንደ መልካም አጋጣሚ ተጠቅመ ስብከት ትሰራበታለህ። ህዝብ ይፈርዳል አይደል? እዚህ ጋር ለምሳሌ ምንም ሳታረገኝ ብሰድብህ ሰደብከኝ ቴንኪው ቴዲ ብለህ ብትሄድ እኔን ገደልከኝ። ያ እኔ አንተውን እየተከራከርኩ ያስረዳው ብጨቁነኝ እንኳን ኦኬ ቴዲ አመሰግናለሁ በጣም ብልህ እኔ እኮ ተጨቁኛለሁ። ህዝቡ እያየ ነው። 22,000 ሰው እንግዲህ ዶንቆሮ አይደለም እኮ። አንዳንዴ እዚህ ከታች የሚከታተል ሰው በጣም የሚገመግም የሚያይ የሚጽፍ የሚከታተል ነው። ያ ህዝብ ይፈርዳል። አንተ እዚህ ጋር ለኔ ፌር ካልሆንክ ለኔ ደንታ አይደለም። ያ ህዝብ ግን ይፈርዳል። አንተ ደግሞ የማስረዳት አቅም ከፍ ባለ ቁጥር እየተበደልክ እንኳን አሸናፊ ትሆናለህ። ብዙ ጊዜ በጣም የተጨቀንክ 7 ደቂቃ እየተሰጠው ለአንድ ሰው እኔ በ3 ደቂቃ ውስጥ የሚያሳምን ነገር ተናግሬ አሳምኜ ልወጣ እችላለሁ። ፕላስ ደግሞ የኔ መጨቆንን ደግሞ የተረዳ ሰው ይሄ እምነት ስነስርዓትንም ያስተምራል። በዚህ ልክ ትትና እንዴት ኖሮ በ3 ደቂቃ የተሰጠው ለዛ 7 ደቂቃ ተሰጥቶት በዛ ላይ እንደዚህ አስረድቶ ይሄ እምነትማ ትክክለኛ እምነት ነው የሚል እምነት ውስጥ ገባና እኔም ወደ ዛይር ነበረ። ቀጣይ ግን አዲሱ ተዘጋጅቶ እኔም ከቡዲዝም እምነት ወጥቼ ወደ ትክክለኛው እምነት እንድገባ የሚረዱኝ ይመስለኛል። ሁለቱ ጋም የፉክክርና እርስ በእርስ የመነታረክ አይነት ስሜት አልፎም ተርፎ ከአንተ ጋም የመጨቃጨቅ
እንደውም እምነቱንም ሁለቱም ይወክላሉ ብዬ አላስብም። ሁለቱም ግን እውቀት እንዳላቸው አውቃለሁ። ፈለገ እጅግ በጣም እውቀት ያለው እንደውም በዓለም ያሉ ልጆችን እየሰበሰበ ወደ ቤተክርስቲያን የሚወልድ እንደሆነ በደንብ አውቃለሁ። በደንብም አይቻለሁ። በጣም የሚሳደቡ ልጆችን ሄዶ አግኝቶ የሚመልስ ልጅ ነው። ዛሬ ግን እንዴት ስሜታዊ ሆኖ እንደወጣ አላውቅም። ቢበደልም መጥፎ ነገርም ቢታየውም ግን ማሰብ የነበረበት ተከታዮቹ ውስጥ ያሉት 22 ሺዎች ነው። ከነዚህ ውስጥ እስቲ ስንቱን ወደ ኦርቶዶክስ እምነት አመጣው የሚለውን ነበረ ማየት የነበረበት። ያን ባለማድረጉ ትንሽ ቢደብረኝም አሪፍ ውይይት ነው ብዬ አስባለሁ። ፖለቲካ ላይ ደግሞ መጥቼ እንግዲህ አብረን ብዙ እናወራለን ብዬ አስባለሁ። ቴዳ ስላገኘው በጣም ነው የምወድሽ ታውቃለህ። በጣም እኔዎች ምናምን ትንታኔዎችን ናፍቀውኛል። ኤኒታይም አሁን ለተወሰነ ጊዜ ቪዲዮ እስኪያበሩ በኦዲዮም እያወሩ ስለሆነ ያለውን ነባራዊ ሁኔታ ደግሞ መተንታን አለብህ። አትጥፋ ቴዲዬ። እኔ ወርዳለሁኝ ከታቾኝ ታብታብ እያደረኩ አዳምጣለሁ። ቴንኪዩ ቴዲ። አለም የምትባል ታስገባለህ። ዘራ ያዕቆብና አማራ ኪላ። ኧረ እኔም ልወርድ ነው። እኔ ሁሉ እስኪያወሩ ሰማሁ። እኔ ቴዲ አንዴ ቀስ ሰጠኝ ነው ቆይ። አለም የምትባል አንድ ታስገባለህ። አለም እኔ ለቃለሁኝ ቦታ ታስገባለህ። እነ ዘራ ያዕቆብ በፖለቲካ ሴራ ሲተነትኑት ይሄን ነገር ታፕታፕ እያደረኩ ትሰማለሁ። ቴዲዬ ቴንኪዩ። ማራማራዎች እኮ የኔን መድረክ የነሱን ያህል ተጠቀሙ የለም። አይ ነው በጣም እንዴ ይተንትኑት እንጂ እነሱ ለሞስት ኮንሲስታንት ናቸው። ምክንያቱም እነዚህ ቴዲ አንድ ደቂቃ አውርቼ ልውረድ። አሁን ሁሉም አውርተዋልና አዳዲስ የገቡ ናቸው። ከዛ እኔ መውረድ ስላለብኝ እሺ በላያሽ እኔ በነገራችን ላይ ፖለቲካ አወያይቻቸው አንድም ቀን አመስግነው ከመሄድ ውጭ ወይ ሲሰድቡኝ ወይ እንትን ሲሉ ቤቴን ከማመስገን ውጭ እኔ ዋና አማራዎችን አንድም ቀን የወረደ ነገር ላይ አይቻቸው አላውቅም። ፖለቲካችሁ ምን ሆነ? ለዚህ ለእናንተ ልዩ ክብር አለኝ ለማለት ያለ። በላያሽ የምትለው ነገር አለ? በላያ አንድ ደቂቃ ላውራና ልውረድ። እኔ እንግዲህ ዛሬ ካየሁት አሁን እችኛዋ ልጅ ጎበዝ ልጅ ናት ስትናገር፣ ቅድስት ግርማ የምትባለው እኔ የረሳሁትን ሁሉ እያስታወሰችኝ ነበር። ለግል ክብር ነበር አብዛኞቹ እየተከራከሩ የነበሩት። ኢየሱስም ጌታም ሌሎችም የተሰበኩበት ነገር የለም ነበር። በተለይ አሁን ደግሞ እንደኔ እንደ ግለሰብ እንግዲህ እኔ ኦርቶዶክስ ነኝ። እንደ አንድ ኦርቶዶክስ ደግሞ እንትናን ላመሰግነው እወዳለሁ። ተናገር እውነቱን ቀለሜን ማን ነው ኤርሚ ነው። እሱም በጣም ከልቤ ላመሰግነው እወዳለሁ። የማመሰግነው ኦርቶዶክስ በደንብ ያልሰበከቻቸውን ገድሎች እየሰበከልን ስለሆነ የእውነቴን ነው። ገድሎች መሰበክ አለባቸው። እሱ ወንጌል ብቻ እያለ ከወንጌል በላይ ገድሎችን እየሰበከ ስለሆነ የእውነቴን ነው። እንደውም መጋቢ ገድላት ብዬ ስም ሰጥቼዋለሁ። አንድ ግጥም ላንብብና ልውረድ። እሺ በላያችን የኦርቶዶክስ አምላክ አንድም ነው ሶስትም ነው፣ በግብርና በአካል ወንጌል ብቻ በሚል ገድላት ያሰብካል። ይመስገን። ጨርሻለሁ እና በደንብ ስበኩ፣ ገድላትን ስበኩልን። አመሰግናለሁ ቴዲ ስላስገባኝ። እኔ በጣም ስለምወድና ስለማከብር ነው። ሌላ ነገር አልናገርም። እኔ በጣም ቤትን ፍትሃዊ ስለሆነ ስለማከብር በስነ ስርዓት ተናገረኝ ነው መውረድ የምፈልገው። ሰላም ነው። ሪስፔክት ነው። አኪላና አብዲሳ አለምን እነሱ እንስማና። አኪላ ሰማህ እንደ ውይይቱን? አኪላ አዎ፣ ግን እኔ እንኳን በሪሊጅን ጉዳይ ሀሳብ አልሰጥም። እንደ ወደ ፖለቲካ ከተቀየረ ብዬ ነው። ኤግዞስት አድርጓል። እርስ በርስ ኤግዞስት ያደረገ ማለት ጨርሰው ጉዳይ ነው። ወደ ፖለቲካ መቀየር የፈለከው? አይ ነው ሌላ አጀንዳ ወደ ፖለቲካ መምጣቱ የተሻለ ነው። ብዙ ከረንት ኢሹ ስላለ እንጂ ኦልሬዲ ኤግዞስት አድርገውታል። ልጆቹ እስከ ጫፍ ወስደውታል። እና እኛ ደግሞ የፖለቲካ ሰዎች ነን እና ብንገባበት ገነትን እንካፈል ወይ ሲኦልን ቦታ እንካፈል መባል ስለሚሆን ወደ ጥፋት ወይ ወደ ልማት ይወስዱናል እነሱ ከኛ በሰው ቁጭ አሉ። እሺ አዎ፣ እናት ለእኛ አስቸጋሪ ነው። ያው እስቲ አይዶን ነው አብዲሳ ይሄድ። አይ ጥሩ ነው አሁን የተናገረው ቴዲ። ሰላም ዋላችሁ፣ እንዴት ናችሁ? የእግዚአብሔር ቤተሰቡ ሰላም ናችሁ ወይ? እንግዲህ ያው ስንከታተል ነበርና በጣም ደስ ይላል። ዛሬ ያው የነበረው ነገር ጅምሩ ጥሩ ነው። ያው ከመጀመሪያው ጀምሮ ነው ስከታተል ነበርና
ትልቅ ነገር አለ። ትልቁ ነገር የተዘነጋ ነገር አለ እዚህ ጋር አሁን በዛ መሃል አሁን በክርክሩም በንግግሩም መካከል የተለያዩ መጽሐፍቶች እየወጡ ሲናገሩ ነበር። ዋናው ትልቁ ነገር ክርስትና ያው ክርስቶስን መምሰል ነው። ክርስትና ከሌ ክርስቲያን ነኝ ሲል እኮ ክርስቶስን መምሰል አለበት ነው። እኔ ምሰሉ ነው ያለው ሐዋርያቶችን ሲያስተምር ክርስቶስምና እንዴት ነው ህዝቡን ምን አስተምረነዋል? ይሄ መድረክ አይገኝም ነበር። ከ20,000 ሰው በላይ ቁጭ ብሎ ክርስትናህን ሰብከ ክርስትናን ተናግረ ስለ ክርስቶስ ሰብከው በሁለቱም በኩል እኔ ምንም ኦርቶዶክስ በጣም መወዳት ቤተክርስቲያን ነች። እሄዳለሁ ባለው ቦታ የምሄድበትን ቤተክርስቲያን ነው። ወንጌል የሚሰበክበት ቦታ ይመቸኛል። አሁን ያው ወንጌል አማኝ ነኝ እኔ። ለማንኛውም ግን ምን ተማርን? ምንም የተማርነው ነገር የለም ከክርክርና ከጭቅጭቅ ውጪ። ግን ወንጌል እዚህ ጋር መሰበክ ነበረበት ብዬ ነው የማስበውና የራሳችንን ነገር ከታችም የሚጻፈውን ነገር ታያለ። ይሄ ፖለቲካ አይደለም፣ ይሄ የህይወት ጉዳይ ነው ስትል ነበር ቴዲ። የመጨረሻ የህይወት ጉዳይ እኮ ነው። ማንም የሚያተርፍ የለም። እንግዲህ ፖለቲከኞች እንደሚሉት ኤርዶጋን ያድንህ ማንም የሚያድንህ የለም። የሚያድንህ ክርስቶስ ብቻ ነው ላንተ የተሰቀለው። እና ሁላችንም ፎከስ ማድረግ ያለብን ክርስትና ፍቅር ነው፣ ሰላም መዋደድን ነው መስበክ መቻል ያለብን። እንደ ጠላት እዚህ ጋር አሁን ሁለቱም የተለያየ ሃይማኖት ውስጥ ያሉ ሰዎች ቢሆኑ ወንድማማቾች ነን። ጥላቻ መጥፎ ነው በእግዚአብሔር ዘንድ። ወንድሙን የሚጣላ ነፍሰ ገዳይ ነው የሚለው መጽሐፍ ቅዱስ። እና ምንድነው የተማርነው? ይሄን አጋጣሚ ተጠቅመው ብዙ ነፍሳትን ማትረፍ ማዳን በሚችሉበት ቀን ላይ ያው ተኮራርፈው ሁለቱም ጎበዞች ናቸው፣ ሁለቱም ይችላሉ። ሁለቱም ከነሱ በላይ ደግሞ የሚችለውን አምላክን ሰብከው ቢወጡ እኛም ብዙ ትምህርት እንማር ነበር። በሚቀጥለው ዙር እንግዲህ ቴዲ አሁን ሌሎችም መተው እንደዚህ በሚወያዩበት ሰዓት እኛ ቁጭ ብለን እንማራለን። ታብታብ እያደረግን ኮፒ ሊንክ እያደረግን ቁጭ ብለን የሚጠቅመንን ነገር እንወስዳለን። ህዝቡ ይታዘባል። ቁጭ ብሎ ከታች ያለው የሚወስደውን ነገር ይወስዳል። እውነት ወንጌል የምንፈልግ ከሆነ የቱ ይጠቅማል የቱ